ከሌላ ቤተ እምነት ነው ከሙስሊም ማለት ነው። እና ጥያቄ ስላለው አሁን ለሱ ብቻ አይደለም፣ በነገራችን ላይ ለብዙሃኑ እንዲመለስልን ወደ 3000 ከምናምን ሰው ነበር። እሱን ዘርግፎ ነው የመጣ። እንግዲህ ለእውቀት ነው የመጣው፣ ለማወቅ ነው እውነተኛውን እንግዲህ ልመርምር እያለ በጣም ብዙ ሄዷል። ስለዚህ የሚጠይቀውትን ጥያቄ እንዲመልሱልን የጋበዝኩት። እምሩ ጥያቄን ሚዩትን አንሳ እና ጥያቄን ጠይቅ። አይ በመጀመሪያ መምህር ሰላም ብያለሁ። ሰላም ስለመጡም እናመሰግናለን። እኔ ራሴን ለማስተዋወቅ ኢምራን እባላለሁኝ። አይ ቲንክ እርሶ መጋቢ ብሉይ ናችሁና እርሶ ጋር በማማቴ ደስ ይለኛል። ያው ጥያቄዎች ፎከስ የሚያደርጉት ስላሴ ላይ ነው። ስለዚህ ኢንሻአላህ በአምላኬ ፍቃድ ስላሴ ላይ ብንወያይ ብናወራ ደስ ይለኛል። ስለዚህ ኤልሳቤት ደቂቃ ካስጀመርሽኝ ለባክሽን ሁለት ደቂቃ አስጭኝና በደቂቃ ጥያቄ ላቅርብ። መምህር ደግሞ ሲመለሱ ቁጭ ብዬ በሰዓት አዳምጣለሁ ማለት ነው። በዛ በመንገድ ብናወራ ውጤታማ ይሆናል። ይቅርታ ኤምሮ፣ እሱ ምንም ጥያቄ የለውም። ስለ ስላሴ እንገባለን። ግን አሁን ቅድም ስናወራ ስለነበረው ሰው ኮንፊውዝ ሆኖ እንዳይሄድ የቅድሙን ለህዝቡ እናሳውቅ። ወይ አንተ ታምናለህ ወይ እኛ እናምናለን። ከሁለት አንዳችን ተማምነን እንሂድና ስለ ስላሴ ምንም ችግር የለውም። ኑሯችን ሁሉ እኛ ስላሴ ነው። ምንም የሚያሳፍረን የምንፈራው ነገር የለም። ነገር ግን የቅድሙ ያ 3000 ከምናምን ሰው ስህተት የሆነ ነገር ይዞ ለበትም ነው ፖይንቱ። ስለዚህ የመጀመሪያው የቅድሙ ላይ እንነሳና ከዛ ወደ ስላሴ እንመጣለን። አይሻልም? አይሻልም? በአንድ ርዕስ ላይ ከአንድ ጊዜ በላይ አልወያይም ከይቅርታ ጋር። ተመልካችም አድማጭም አለ፣ ይሰለቻል። ስለዚህ አንድ ርዕስ ላይ አንቆይም። ግን ደግሞ ችግር የለውም መምህር ስለመጡ መምህር ሀሳብ ካላቸው ችግር የለም። ሀሳባቸውን ልስማና ስላሴ ላይ ዋና ጥያቄ ስላሴ ነው የምታመልኳቸው ሶስት አካላትን ጥያቄ አብ ወልድ መንፈስ ቅዱስ ብዙ ጥያቄዎች አሉኝና እሱ ላይ ቢመለስልኝ ደስ ይለኛል። ችግር የለም እኔ እሰጥሃለሁ። ነገር ግን ስሰጥ ደግሞ በዛኛው ግን ቅድም ስንወያይ በነበረው መሸነፍን እመን ነው። ምክንያቱም እኔ ችግር የለብኝም በስላሴ ደስ እያለኝ ነው። ስለ ስላሴ መስማት በጣም ደስ እያለኝ ነው። እቀበላለሁ። ያንን ስላላረክ ብዬ እኔ አትወያይም አልልም። ነገር ግን ቅድም ያ ሁሉ ሰው ሲያዳምጥ ሚውትም እያለክ ትክክል አይደለም ስትል ስለነበረ እንጂ በእኔ በኩል ችግር የለብኝም፣ ደስተኛ ነኝ። ይሄንንም ጥያቄህን እኔ አከብርልሃለሁ ማለት ነው። አይ ግን ከይቅርታ ጋር ኤልሳቤጥ መሸነፍ የሚለውን ቃል ባትጠቀሚ ጥሩ ይመስለኛል። ለምን ከፊታችን መምህር አሉ። መምህር ጋር ስናወራ በተከበረ መንገድ እናወራ። ያው በቅድሙ ውይይት ማን እንዳወራ ማን እንዳሸነፈ እሱን ህዝቡ ራሱ ይፈርዳል እኮ አይደለ? ማን በማስረጃ እንዳወራ የቅድሙ መምህር ደግሞ ምን እንዳወራ ካለ ማስረጃ እንዳወራ ምንም ማስረጃ ማቅረብ እንዳልቻለ እንደከበደው እኮ ህዝቡ ይረዳል። ስለዚህ እንደዛ ጥሩ አይደለም። እሺ መምህር ፊት እንደዛ አይነት መንገድ አናወራ። አሁን መምህር ከመጡ አይቀር አንዴ አስጨርሽኛ ኤልሳቤጥ አስጨርሽኝ። በጣም ይቀርበላይ አስጨርሳለሁ። ግን ይቅርታ ካለ ማስረጃ ስላወራ እኛ ደግሞ አሁን በማስረጃና በመረጃ አባቶች እንዲመልሱልህ ብዬ ነው አይደለ ወደ እኔ ቤት የጠራው። ስለዚህ ለዛ እኮ ነው ከቀድሞን ጀምር ከዛ ወደ ስላሴ እንምጣ ያልኩ ለዛ ነው። በቃ ጥሩ ችግር የለውም። እንደዛም ካልሽ ደግሞ ምን እናድርግ መሰለሽ፣ ያው መምህር 3 ደቂቃ ወስደው ስለ አብርሃም ስለ ዳዊት ጉዳይ ያስረዱ፣ ከዛ በኋላ ወደ ስላሴ እንገባለን ማለት ነው። ችግር የለብኝም። እኔ ግን አንድ ርዕስ ላይ ከአንድ ጊዜ በላይ መወያየት ተገቢ አይደለም። ስለዚህ መምህር ያው 3 ደቂቃ ሰጥቻለሁ፣ በ3 ደቂቃ ያስረዱ ከፈለጉ። እሺ እናመሰግናለን ፈቃደኛ ስለሆንክ ማለት ነው። ሌሎች ታፕ ሼር አድርጉ። ገራሚ ነው ለራሳችሁ በቀጥታ እውነቱን ለማወቅ ነው። ጀግኖቻችን ማሻአላ በርቱ። እሺ ኮሜንት ጻፉ፣ ምናምን ነቃ በሉ። የደከመው ካለ ይተኛ። ሼር ብታረጉ የበለጠ ይመስለኛል። መምህር ጥያቄህን በደንብ አብራርተህ ንገራቸውና የበለጠ እንዲረዱ ካንተ ይስሙት። ጥያቄም አይደለም የጠየቅኩት ሙግት ነው ያነሳሁት። ያው ሐሳቡን ድጋሚ ላስቀምጠውና ደቂቃ ወስዶ አስረዱ። ግን ማስረዘም የለባቸውም፣ ደቂቃ ትይዝላቸዋለሽ። እሺ ሐሳቡ ምንድን ነበር ካልን የመጽሐፍ ቅዱስ ጸሐፊው ልበ አምላክ የተባለው ታላቁ ነብይ የሐዋርያ ሥራ ግብረ ሐዋርያ ላይ ዳዊት የተባለው ነብይ የኦሪዮን ሚስት እሷ ጋር ተኝቷል፣ እሷን ደፍሯታል የሚል ነበር የተነሳው። ማስረጃም ደግሞ መጽሐፈ ሳሙኤል ካልዕ ምዕራፍ 11 ላይ አቅርበናል። ምዕራፍ 11 ላይ ዳዊት ሸዋ ስትተጠባያትና ከዛ በኋላ መልእክተኛ ልኮ ጠርቶ እሷው ጋር ተኝቷል። ከዛ በኋላም ደግሞ ደፍሯታልም አጸንሳለች ማለት ነው። የሚገርመው ነገር ደግሞ ምንድነው ባሏንም ገሎባታል። ይሄ ሁላ ከተፈጠረ በኋላ ደግሞ እግዚአብሔር ፍትሃዊ ነገር የሆነ ነገር አድርጓል። እሱ ምንድነው ካላችሁኝ
ዳዊትን መቅጣት እያለበት በኦሪት ሕግ በብሉይ ሕግ መሰረት ዝሙት የሰራ ይገደል እየተባለ ግን እግዚአብሔር ዳዊትን ሳያስገድል 8 ሚስቶችን አውጥቶ አደባባይ ላይ አስደፈረ። እግዚአብሔር ምን አለ? እግዚአብሔር እንዲህ አለ መጽሐፈ ሳሙኤል ምዕራፍ 12 ላይ ማለት ነው፣ ሚስቶችህን በዓይን ፊት ወስዳለሁ፣ ለዘመዶቼ እሰጣቸዋለሁ፣ በዚህችም ፀሐይ ፊት ከሚስቶች ጋር ይተኛሉ ብሎ ምን አስደረጋቸው? እነሱ ጋር እንዲተኛ ወይም ደግሞ 8 ሚስቶች እንዲደፈሩ አደረገ። ይሄ ደግሞ ኢፍትሐዊ የሚል ምክንያት ያነሳል። እስኪ መልስ ካለ ላዳምጥና ከዛ በኋላ በስላሴ በክርስትና ሶስቱ አምላኮች ስላሴዎች ደግሞ ምን እንደሆኑ ቢያስረዱን ደስ ይለኛል። ለምን በክርስትና 3 አምላኮች አሉ፣ አብ ወልድ መንፈስ ቅዱስ የሚባሉ ስሉስ ቅዱስ የተባሉ አካላት አሉ። እነሱ ላይ ያልገባኝ ነገር አለ ወይም ደግሞ ስተት ነው ብዬ አምናለሁ። ስተት እንደሆነ ደግሞ በጣም ብዙ መጽሐፎች አሉኝ። በመጽሐፍ ደረጃ ከፍቼ 3 አምላክ እንደምታመልኩ አብ ወላዲ ወልድ ተወላዲ መንፈስ ቅዱስ ሰላጺ ብትሉም 3ቱ አካላት የራሳቸው ግብር እንዳላቸው የራሳቸው አካል እንዳላቸው 3ም አምላክ እንደሆኑ ከመጽሐፍ ቅዱስ ውጭ እንደሆኑ ነቢያት እንዳልሰበኳቸው ኢየሱስ እንዳልሰበከውና የመጣው ደግሞ ከህንዶችና ከግብጽ እንደሆነ ከግብጽ አምላኮች የመጣ ትክክለኛ ያልሆነ አስተምሮ እንደሆነ ማሳየት እፈልጋለሁ። ስለዚህ መምህር ያው 3 ደቂቃ በ3 ደቂቃ ያክል ወስደው ያስረዱ ማለት ነው። እሺ አመሰግናለሁ። መጀመሪያ ስለ ዳዊት ያለ ጥያቄ ምንድን ነው? እዛ ላይ አሁን ክሊር እንዲሆንልህ የፈለከው መጽሐፉን ጠቅሰኸዋል፣ ግን ምንድን ነው እንዲብራራ የፈለከው እዛ ላይ አንተ? በጣም ጥሩ መምህር። ቅድም ከሰሙ ምንድን ያልኩት ሙግት ነው ያነሳሁት ያልኩት እንጂ ጥያቄም የለኝም። እዛ ላይ ምን ተፈጠረ መስሎት መምህር? እየተወያየን ሳለን ዝሙት ተነሳ ወይም ደግሞ መድፈር ተነሳ። እኔ ምን አልኩኝ? የሐዋርያት ሥራ የእግዚአብሔር ቃል የተከበረው የእግዚአብሔር ቃል ምዕራፍ 11 ላይ ምን የሚል ነገር አስቀምጧል? ዳዊት አንዲት ሴት ሻወር ስትወስድ አይቶ ደፍሯታል ወይም እሷ ጋር ተኝቷል የሚል ነገር አነሳሁኝ። ይሄን ሳነሳ ወገኖቻችን ዋሽተሃል የሚል ነገር ክስ አነሱብኝ። እንዳልዋሸው ደግሞ አሳየሁኝ በማስረጃ ከፍቼ ቅድም እንደጠቀስኩት ማለት ነው። ዳዊት ያው ሻወር ስትወስድ አይቷት ምንም የማታውቅ አንዲት በርሳቤ የተባለች ልጅ እሷን ጠርቶ ተኝቷል። ይሄን ነበር ያነሳሁት። ክሌውም ይሄ ነው። ኦኬ በቁርአንም እኮ ተኝቷል ዳዊት። አከብሽ ወገኔ መምህር ማውታችሁም እንዴ መምህር ማውታችሁም ይወት አድርጉ። ምንድነው ይሳይደ ወጌቱን ያሰበሽ ነው ያለሽው? ኢሳቤት ወጌቱን ያሰበሽ ነው ያለሽው። መምህር ማውታ አልቻለው። አይ መጽሐፍ ቅዱስ ለምን ትለሽ ታላችሁ? መጽሐፍ ቅዱስ አትሸሽ ነው መጽሐፍ ቅዱስ አትሸሽ መምህር ያመጣውላቸው እንትን ስለሆነ እሰጣለሁ። ላንተም በደቂቃ ወያያችኋለሁ። መምህር በደንብ ይረዱና አመሰግናለሁ። ከዛ በኋላ በትክክል መልስለት። አዎ ልጨርስ አንዴ። እሰጣለሁ ላንተም ቃል ስጋ ሆነ። ሶሪ ችግር የለብንም። አመሰግናለሁ። ያው እንዳየነው አይ የምረጣው አንተ ነው ካይተናል ፕሊስ መምህር ጋር እናገናኘውማ። በቃ መልሳለሁ። ስማ በደንብ እሱ አዳምጣት ሚውት አድርግ እህትን አዳምጣት። ሚውት አድርግ ማነህ? ኧረ ሚውት አድርግ እባክሽ፣ እየረበሽ አትረብሽ እባክህ። ሚውት አድርግ አንዴ። ታወጣልናለህ። በነገራችን ቃል ስጋ ሆነ ታወጣልናለህ። ለዛ ነው እኔ የሚያስገባው። ጠብቀኝ። እሱ አንተንም የማይቀበል ከሆነ ችግር አለ ማለት ነው። በዛ ስለምናውቅ ችግር የለውም። መምህር አንዴ ያስረዱትና ወደ ስድብ ገባ ይሻው አይደለ? በቃ ግድ የለም። ቀስ እያልን እንነጋገር፣ እንግባባት። መማማር ከሆነ እየተደማመጠን መማማር፣ ጭቅጭቅ ከሆነ ያው ወደ የቤታችን መሄዱ ነው የሚሻለው። ለእውቀት ከሆነ መረጋጋት ያስፈልጋል። ተባረክ። አሁን እንዳልከው አልጨረስኩም። መምህር አንዴ ከይቅርታ ጋር መምህር ጥያቄ ላቅርብ አንዴ። አልጨረስኩም መምህር እባክዎት አንዴ አልጨረስኩም። እባክዎት አንዴ ብቻ ከዛ ይቀጥላሉ። እሺ መምህርዬ ተባረኩ። ሐሳቤን ስላቋረጠኝ ነው። እሺ ስለዚህ መጽሐፈ ሳሙኤል ምዕራፍ 11 ላይ ዳዊት ንጽሕት ምንም የማታውቅ ልጅ ያው ካለ ፍቃዷ እሷ ጋር ተኝቶ የሚመጉት ነው ያነሳሁት። ከዚህ ጋር ግን ምክር አለ። ምክሩ ምንድነው? አይታችሁ ከሆነ መምህር ተቀምጠው ከላይ ይሳደባሉ። አይታችሁ ከሆነ ፈርታል ያለ የሆነ ስድብ ነገር ያስቀምጣልና ይሄ ተገቢ አይደለም። ኢሳቤጥ ራሱ መልሳለች። እባክህ ሚውት አድርጋ እየረበሽ አይሻ አይደለ? ኢሳቤጥ ይረብሻል። ሚውት አድርግ በይው አንዴ ሚውት አድርግ። ማነህ? አይ ወደ ስራው እኔ ተራ ነገር የምታወራበት አይደለም። እንድታያቸው መጋቢ ብሎ ተቀምጠው እኮ ሲሳደብ የነበረው እኮ ወገኖች፣ ለማንኛውም ችግር ህዝቦቹ ስብዕናቸው እንዳይሉ ብዬ ነው። እሱን እኮ ብዬ ነው እኔም። ስለዚህ አሁን ቀላል ነገር ነው ወገኔ። ስለዚህ አሁን አንተ መማርና እውቀት የምትፈልግ ከሆነ ተራ ነገር ትተህ ተራ ወሬና የፖለቲካውን ጣል አድርገውና ጥያቄን ብቻ። አዎ ተራ ነገር ያነሳው እኮ ወገኖች ነበረ። ተባረክ። እኔ መኩት ይሄን ነው ተራ ወሬ ያስፈልገውት እኔ ለዛ ነው። ለማንኛውም መምህር መልስ ካላችሁ መልስ ቆይ አንዴ አቋርጠን። መምህር መጀመሪያ እባክህን አታቋርጥ።
እየፈራህ ነው ያለው። አታቋርጣቸው። ኖ ይሄ ማቋረጥ ይባላል። አይ አይደለም። አንተ ማለት እኮ መጀመሪያ መልሱ ይመለስልኛል። መልስ የተመለሰልኝ አይደለም። ለምንድን ነው ሚውት አድርገው አንዴ ሚውት አድርገው ነው መጀመሪያ መምህር ይመልስልኝ። እየረበሽክ ያለኸው አንተ ነህ። ቃልዬ አንዴ ሚውት አድርገው ተወዳች። አይ መሀል ላይ መግባት ተገቢ አይደለም፣ ግን አዳምጣለሁ። ችግር የለም። አያችሁ ያጀመው መሀል ገባ። መምህር ሲመልሱ ማለት ነው አንድ ነገር ክሊር አውት እንዲደረግ እንፈልጋለን። ምክንያቱም የእነሱን ቁርአን ስንጠቅስ ሙፈሲር ወይ ደግሞ አንደምታቸውን በሱ መሰረት ካልሆነ በስተቀር እምቢ ነው የሚሉት። ስለዚህ እርሶም ደግሞ አንድ ነገር እንዲለይሉት እንፈልጋለን። ይሄ አመለካከት የግል አመለካከት እንጂ የክርስትና የመጽሐፍ ቅዱስና የሊቃውንት አረዳድ ወይ ደግሞ አንደምታ አይደለም የሚለውን ሊያሰምርበት ይገባል። ወይ ደግሞ ከአንደምታችን ማስረጃ አምጥቶ ነው መጠየቅ ያለበት። ካልሆነ ግን ይሄ ልጅ የሚናገራቸው ነገሮች የራሱ የግሉ አመለካከት ነው። ማንም ተነስቶ ሊናገር ይችላል። አክቹዋሊ ጥያቄዎቹም ከዌብሳይት ከኢቲስት የመጡ ስለሆነ ስለምናውቃቸው፣ ይህንን ግን አስምረውበት ይሄዱ። እሺ መምህርዬ፣ ጥያቄ በማስረጃ ነው መሆን ያለበት። እንደዛ አይነት አካሄድ መካሄድ አለበት። እሺ ይቅርታ። ያመሰግናል። በቃ ጥሩ። አሁን ወደ እሱ ጥያቄ ልምጣና እኔ ጥያቄው እንዳለው ንጉስ ዳዊት ከኦሪዮ ሚስት ጋር ተኝቷል። አዎ ይሄ ትክክለኛ የመጽሐፍ ቅዱስ ቃል ነው። ግን አንተ መጽሐፈ ሳሙኤል ካልን ምዕራፍ 11ን እንደዚህ ተኝቷል የሚለውን ነገር ወስደህ ትንሽ ልጅ የምትለዋን ግን ቃሏን አውጣት። እሷ ትንሽ ሳትሆን ትዳር ላይ የነበረች ሴት ነች፣ ግን የባሪያው ሚስት የነበረች ነች። ነገር ግን አንተ ያልወሰድከው ምንድን ነው? ኃጢአት መስራቱን ወሰርክና ንስሐ ገብቶ ደግሞ እዛው ምዕራፍ 12 ቁጥር 16 ጀምረ ብታነብ ወይም ደግሞ ምዕራፍ 12 ቁጥር 15 ጀምረ ብታነብ ደግሞ ዳዊት ንስሐ ገብቶ ከዙፋኑ ወርዶ አመድ ላይ ወድቆ እግዚአብሔር እንዲነምን ነቢዩ ናታን መጥቶ ያደረከው ነገር ትክክል አይደለም፣ ንስሐ ልትገባ ይገባሃል፣ ይሄ ሁሉ እግዚአብሔር ሰጥቶ አንተ እንዴት ይህን ነገር ታደርጋለህ በእግዚአብሔር ፊት ብሎ ተቆጥቶት ነግሮት ይሄን ንስሐ ገብቶ መሬት ላይ ለዚህም ምልክቱ እግዚአብሔር ይቅር ካለህ የተወለደው ሕፃን ይሞታል ብሎት ያም ሕፃን ሞተ ይላል። ከሞተ በኋላ እግዚአብሔር ይቅር እንዳለ ታውቃለህ ብሎት ከዛ በኋላ እግዚአብሔር ይቅር ብሎት ከይቅርታ በኋላ ደግሞ ይህችኑ ሴት እግዚአብሔር እንዲያገባትና እንዲወልድላት ተፈቅዶለት ሰሎሞንን ወለደ ይላል። ይህንኑ ምዕራፍ እስከ መጨረሻው ካየው መልሱን እዛ ታገኘዋለህ። ይህን ደግሞ እንድትረዳው በየትኛው ላድርግልህ? በእናንተ በቁርአን መጽሐፋችሁ ላይ የቁርአን 2:37 የትኛው እንደሆነ ባላቅም ሱረቱ አልበቀራ ይመስለኛል 2:37 ላይ የአዳምን ንስሐ ተቀበለ የሚላል። የእናንተ ራሱ የአዳምን ንስሐ አላህ ተቀበለው የሚላል። አየው አዳም ወይ እናንተ አደም በምትሉት ኃጢአት ከሰራ በኋላ ይቅር አለው እና ወደ ጀነት መለሰው የሚላል። ስለዚህ ስላለ ዳዊትም በዚሁ መሰረት ንስሐ ገብቶ እግዚአብሔር ይቅር ብሎት ዳግመኛ ከሱ ያንን የመሰለ ጥበበኛ ንጉስ ሰጠው ማለት ነው። ይሄ ነው መልሱ። እሺ አመሰግናለሁ መምህር፣ ለመልሶ በጣም አድርጌ አመሰግኖታለሁ። ግን አይ ቲንክ ጥያቄውን በደንብ ያገኙት አይመስለኝም፣ አልተረዱትም ጥያቄውን። ለምን ካልን ሙግታችንም ሐሳቡም የነበረው የመጽሐፍ ቅዱስ ጸሐፊ ልበ አምላክ የተባለው ዳዊት የኦሪዮ ሚስት ቤርሳቤህን እሷ ጋር እንደተኛና ዝሙት እንደሰራ ነበረ ፖይንቱ። ንስሐ አለመግባቱን አልካድንም እኛ። ንስሐ አልገባም አላለም። እንደዚያ ሙግት አልተነሳም። ግን መጽሐፍ ቅዱሳችሁ የጻፈላችሁ የእግዚአብሔር ነብይ የሆነው ግለሰብ እግዚአብሔር ንጹህ ነው ያለው ወይም ደግሞ ምንም ኃጢአት የለበትም ከንትኑ በቀር ያለው ሰውዬ ሴትን ደፍሯል። ኢቭን ሴትን ደፍሮ እግዚአብሔር ሳይቀጣው አሁን ድረስ የመጽሐፍ ቅዱስ ጸሐፊ ሆኖ የጻፈው መጽሐፍ በቤተክርስቲያን ይዘመራል። ይሄ ደግሞ ተገቢ አይደለም የሚል ሙግት ነው የተነሳው። ኢቭን ደግሞ እግዚአብሔር ሲቀጣ አልገደለውም። ለምን? በኦሪት ሕግ መሰረት አንድ ሰው ዝሙት ከሰራ የሰው ሚስት ከእሷ ጋር ከተኛ ይገደላል አይደለ? እግዚአብሔር ግን አላስገደለውም። ምንድን ነው ያደረገው? ሚስቶቹን ወስዶ ምንም የሚያውቁ ንጹሃን ሚስቶቹን ወስዶ በአደባባይ እነሱ ጋር እንዲተኛ ያደረገው። ሚስቶቹ ዘጋ 8 ነበሩ። 8ቱ ሚስቶች ምንም በሚያውቁት ኃጢአታቸው ምንም በሚያውቁት ነገር እግዚአብሔር አሰልፎ የሚለው ተደርድሮ አስደፍሯቸው። ይሄ ደግሞ ተገቢ አይደለም። እሺ ወገናችን መምህር ማፍ የላቸው ማለት ነው። ቤርሳቤ ምንድነው እየተፈጠረ ያለው? ለምንድን ነው ውይይት የምንረበሸው? ከይቅርታ ጋር ማለት ነው። ሳውራ ለምን ያቋርጠኝ? እኔ እኮ አላቋረጥኩም አይደለ እንዴ? ወገናችን አይ አንዴ ማን ለምን ትረበሻለህ?
ሀሳቡ ከበደና ነው። ከብዶ ከሆነ ይጨርስ፣ ችግር የለም ይጨርስ። የያዘውን መልስ ልተፋው እኮ ሌላ መድኃኒት ልንሰጠው አንችልም። ስለዚህ የያዘውን ነበር ያውጣው። አመሰግናለሁ። ንገራቸው። አይ በደንብ ንገራቸው። እንደዚህ ነው። ቆይ አንድ የሚውት አርጉማን የሚውት አርጉማን ነው። ክርክር አይደለም። አንድ አይ ጥያቄ ነው ያቀረብከው። እባክህን አትረብሽ። አይ አንድ የሚውት አርገው። ኧረ ታዘቢ እንግዲህ አልጨረስኩም እኮ ሀሳብ አልጨረስኩም። ከኛ የሆነ ነገር ሲሆን ብቻ ነው እንጂ ከሱ የሚደመጥ እኮ የእሱን ሰምተናል። አሁን ለመምህር ሊናገር ነው። ማስረጃ ላቅርብሽ ትፈቅዱልኛላችሁ? ላቅርብ ማስረጃ። የእኛን ማሳወቅ ነው። የእኛን ማሳወቅ ነው ስራችን። እሺ ኤልሳቤጥ በጣም አድርጌ አመሰግንሻለሁ። ማስረጃ ላቅርብ። አይ ቲንክ ሳውራ እየተረበሽ ነው። ይሄ ደግሞ ተገቢ አይደለም። አታቋርጡም። እሺ አመሰግናለሁ። ያው መጽሐፍ ቅዱስ መጽሐፍ ማን ነው የሚውት አድርገው? አንድ የሚውት አድርገው። እሺ የሚውት አድርገው አንዴ። አይ እሱን እኮ እያየን ያለው መሀል የገባህ እኮ አንተ ነህ። ማን ነህ? ሚውት አድርገው አንዴ። ስምህ ማን ነው? ሚውት አድርገው። ሚውት አድርገው አንዴ። ተወዳጅ። አይ ሚውት አድርገው። ሚውት አድርገው። ማን ነህ? አይ መሀል አትገባ። መምህር እኮ አፋላችሁ አይደለ? መምህር እያወሩ እኔ እንደውም አንተን ያስገባው አንዴ እምሩ። ቆይ አንዴ እኔ አንተን ያስገባው እንደውም የሚገርም ነገር ስለ አንሻ ጉዳይ በማስረጃ እንድታወጣልኝ ፈልጌ ነው። ቅድም ማስረጃ ሲለኝ ስለነበረ በ6 ዓመት ታጨች በ9 ዓመት ተደፈረች የሚለውን በኋላ ታወጣልኛለህ። አሁን ፕሊስ አንዴ መጋቢ የጠሯቸው በጣም ስራ ላይ የነበሩት አስቸግሬ ነው እና እሳቸው አንዴ እውቀቱን እንደው እንዲሳጡት ፈልጌ ነው እንዲጠቀምን ብዬ ነው እና አንዴ ታገሱልኝ። አሊያ ትዕግስት ከሌላችሁ ከታች አቆያችኋለሁ ማለት ነው። ምክንያቱም እንዲረዳ ነው የምፈልገው። አሁን ክርክሩን አይደለም ክርክሩን ሳይሆን እኔ የምፈልገው እንዲረዳ ነው። ገብቷችኋል? ሃይማኖታችንም ታውቁታላችሁ። እኛ መከራከር ሳይሆን የምንፈልግ ሰዎች እንዲረዱ ነው። ማመን አለማመን የራሱ ጉዳይ ነው፣ ግን እውነታውን ማሳወቅ ነው የኛ ግዴታ። ስለዚህ ለዛ ነው አስቸግሬ መምህሬን የጠሯቸው። አንዴ ታገሱልኝ ፕሊዝ። ቀጥል ኤምሩ። ኤልሳቤጥ መጀመሪያ አመሰግናለሁ። እየረበሹ ሳለ ዝም ሳላስባችልኝ አመሰግናለሁ። በጣም አመሰግናለሁ። ሲረብሹ አሁንም አቋርጫቸው። እሺ ተባረኪ። እሺ ማስረጃ ላቅርብ። ማስረጃ መጽሐፍ ቅዱስ ነው። እሺ እያየሱን ያየነው በቃ ሚውት አድርጎ ችግር የለውም። መጽሐፈ ሳሙኤል ካለ ምዕራፍ 12 እንደዚህ ይላል። እግዚአብሔር እንዲህ ይላል፣ እነሆ ከቤትህ ክፉ ነገር አስነሳብሃለሁ፣ ሚስቶችህንም በዓይን ፊት እወስዳለሁ፣ ለዘመዶችህም እሰጣቸዋለሁ፣ በዚህችም ፀሐይን ዓይን ፊት ከሚስቶች ጋር ይተኛሉ አለው። ዝሙት የሰራውን ዳዊት እግዚአብሔር በምን ቀጣው? ምንም የሚያውቁ ንጹሃን ሚስቶችን በፀሐይ ፊት ሕዝብ እያያቸው እንዲደፈሩ አደረጋቸው። ቀጥያለሁ ነው እንደዚህ ተቀጥሎ፣ አንተ ይህን በስውር አድርገኸዋል፣ እኔ ግን በእስራኤልና በሕዝቡ ፊት ሁሉ አደርገዋለሁ አለ። በፀሐይ ፊት ሕዝቡ እያየ እግዚአብሔር ሌላ ነገር ደግሞ አደረገ። ይሄ እንዴት ነው አምላክ የሚባለው? አምላክ ፍትሃዊ ነው አይደለ? ፍትሃዊ የሆነው አምላክ ምንም የሚያውቁ ሴቶችን አሰልፎ እያለቀሱ እየተጨነቁ ማስደፈር ተገቢ ነው? መቼም ሴቶች በአደባባይ የተደፈሩ አይጨነቁም አትሉኝም አይደለ? ይጨነቃሉ አይደለ? ምንም የሚያውቁ 8 ሴቶች ተሰልፈው አስደፍሯቸው እግዚአብሔር። ቀጥሎ ተመልከቱ ምን እንደሚለው፣ ይህን አንተ በስውር አድርገኸዋል፣ እኔ ግን በእስራኤል ሁሉ ፊት አደርገዋለሁ ነው ያለው። ህዝቡ እያየ ነው እግዚአብሔር እንዲደፈሩ ያደረገው። ምን አይነት አምላክ ነው? ፍትህ እንደዚህ ነው እንዴ? ፍትህ ይሄ ነው? ዳዊት በሰራው ኃጢአት እግዚአብሔር ንጹሃን ሴቶችን ያስደፈረውና እውነት ይሄ ለአእምሮም ይከብዳል። ዋናው ግን የመጽሐፍ ቅዱስ ጸሐፊያችሁ ዳዊት ዝሙት እንደሰራ ኃጢአት እንደሰራ ማመናችሁ ነው። እስኪ መጋቢ ሚውት አድርገው ኤልሳቤጥ አንዴ ኤልሳቤጥ ሚውት አድርጊዋለሽ። አንዴ እየረበሸ ነው ያለው መምህር ማዋታችሁን እያልክ ነው ያለው። አንተ ከመምህር ትበልጣለህ። መምህር አያውቁም እና ነው ካልሆነ ሚውት አድርጋ። የእግዚአብሔር ቃል ነው። የእግዚአብሔር ቃል ላይ አትረበሽ። አንዴ የእግዚአብሔር ቃል የተነበበው አንዴ የእግዚአብሔር ቃል ሲነበብ አትረበሽ። እባክህ ሚውት አድርገው አንዴ። አትረበሽ ወገኔ። ሚውት ታደርገዋለህ። ንገሪው እንደዚህ ሚውት እንዳግ ንገሪው። አያቸው እንደዚህ ይረበሻሉ አልኳችሁ። ይሄን ነው መምህር እያለ እሺ፣ መምህር እያለ እሺ፣ አይ እሺ፣ ኤልሳቤጥ አይ እዚህ ጋር ህዝቡ እንዲታዘብ መምህር እያለ እንዴ እንደብሽ እንዲያዩ ብዬ ነው። እባክህን አንዴ ሚውት አድርገው መምህር ያወሩ። ቆይ ማን እግዚአብሔር ነው ያደረገው? አንዴ የኔ ሐሳብ እግዚአብሔር ያደረገው ነው ነገር። አንዴ ሚውት አድርገው እስኪ። አረ ሚውት አድርገው አንዴ። ማን አንተ ሚውት አድርገው እስኪ። አረ ንገሪው እስኪ ኤልሳቤጥ ንገሪው በደንብ አድርገሽ። በጣም ይቅርታ ሚውት እያደረኩ ነው። አንተና እሱን መምህር ከሄዱ በኋላ አወያያቸዋለሁ። አሁን ግን መምህር ይመልሱላት ፕሊስ። አንዴ ታገሰኝ። ኤምሩ ደግሞ ጥያቄህን ቃል በቃል አታስመው። ጥያቄ አይደል እንዴ? አዎ ኤልሳቤጥ፣ ይሄ ግን እየረበሹ ከሆነ እንደዚህ ያው የማይታወቁ እንደዚህ ፍሬም ልጆች በደንብ ይጋቸው። ጎበዝ ተባረክ።
ይኸውልህ ስለምትፈራው ነው። ኧረ አይተሃል እኮ ማን እንደሚፈራ እኮ አይተሃል። ኤልሳቤጥዬ ሰው ሲያወራ መሀል የሚገባ እኮ የሚረብሽ አይደል? ፈሪ የሚባለው እኮ እሱ ነው። ሰው ሲያወራ የሚረብሽ ካለ ፈርቷል ማለት ነው። የሆነ የእግዚአብሔር ቃል እንዳይነበብ ቆይ አንዴ ችግር የለውም ማንሽ ችግር የለውም። ዋናው ግን ሰው ሲያወራ መሀል የሚገባ ካለ ፈርቷል ማለት ነው። ለምን የእግዚአብሔር ቃል እንዳይነበብ። የእግዚአብሔር ቃል አሁን እግዚአብሔር ተብሎ የሚመለከው አምላክ እንዳያችሁት ምንም የሚያውቁ ሴቶችን አስደፍሯል። ያው ይሄን አለ አንተ በስጉ አድርገዋል፣ እኔ ግን በሕዝቡ ሁሉ ፊት በእስራኤልና በፀሐይ ፊት አደርገዋለሁ አለ። ምንድነው የሚያደርገው? ዳዊት ያደረገው ዝሙት ነው። እግዚአብሔር ያንን ዝሙት ደግሞ ድጋሚ ሕዝቡ እያየ እንዲሰራ አድርጓልና ይሄ ከፍትህ አንፃር እግዚአብሔር እንደዚህ ነገር በመቀበል ከባድ ነው። አምላክ እንዴት ነው ሴቶች የሚያስደፍረው? እኔ ለአእምሮ ይከብደኛል። እንደዛ ተማምለክ አምላክ ሊባል ማይችም ሊመለክ ማይችም። ስለዚህ እኔ አላመልከውም። ክርስቲያኖችም እንደው እያመለካችሁ ከሆነ ይሄን አምላክ ውጡ ብዬ ጥሪ አቀርብላችኋለሁ። ለምን እግዚአብሔር ንጹሃኖችን ፍትህ ይሰጣቸዋል እንጂ አያስደፍራቸውም። ግን መጽሐፍ ቅዱስ ላይ ያስደፈረ ያለው መጋቢ ቢሉ እሺ፣ ቀጥሉ። በቃ አመሰግናለሁ መምህርዬ፣ ቀጥሉ። ጥያቄን ጠይቅ። አምላክ ጨርሻለሁ። እሺ ጨርሻለሁ መምህር። አሁን ያስቀምጡን ሐሳቦትን ከዛ በኋላ ከጥያቄ በላይ ሌሎች ነገር ነው የምታበዛው። መምህር ፖለቲካ እሱም እንደዛ አውሮ መጋቢ ቢሉ እንደዛ አውሮ ፕሊስ፣ መጋቢ ቢሉ እንደዛ አውሮ። ጥያቄን ጠይቅ መልስልህ። ከዛ ውጭ ግን ምንድነው ስድብ አጨምር። እኔም እኮ ስድብ አልገባሁም። እባክዎት መምህር እንደዚህ አውሮ ከዚህ በላይ አምላካችንን አትስደብ። እኔ አልተሳደብኩም መምህር። መጽሐፍ ቅዱስ ነው ያነበብኩት። መጽሐፍ ቅዱስ ማንበብ ስድብ አይደለም መጋቢ። ያነበብኩት መጽሐፍ ቅዱስን ነው። አይ መጽሐፍ ቅዱስን ነው ያነበብኩት። አይ አትረበሹ ፕሊስ። አንዴ ፓላ መምህር ያሉሽ አንዴ መምህር ሰባ መሀል ያትግቡ። ኧረ የእግዚአብሔር ቃል ላይ የህፃን ልጅ አይባልም እባክህን። ቆይ አንዴ ለምን ትረበሻላችሁ? የእግዚአብሔር ቃል ነው የተነበበው እኮ ምን ናችሁ? በአላ የእግዚአብሔር ቃል ለምን ትሳደባላችሁ? አትሳደቡ። የእግዚአብሔር ቃል እኮ የተነበበው እባካችሁ ረጋ በሉ። ሆነ ማውረድ ጀምሬያለሁ በቃ። ምክንያቱም በማለት በቃ እያወረድኩ ነው። በቃ ከዚህ በኋላ ወርዳለሁ። አሁን ጥያቄን ጨርሳል አልጨርስክም? ኤልሳቤጥ ጨርሻለሁ። መልስ ይመልሱልኝ። ሁለተኛ ዕድል አትስጪው። ሚዩት አድርግ። እሺ ሚዩት አድርገህ አዳምጥ። እንግዲህ የእኛን በደንብ አዳምጦ እግዚአብሔር አምላካችን እንትና እንሳ ከኃጢአት ከሰራ እነዚህ ልጆች እንዲደፈሩ ለምን አደረገ ሲባል ብዙ ጊዜ በቤተ ክርስቲያናችን ውስጥ እግዚአብሔር በሚፈርደው ፍርድ ውስጥ እና በምህረት ውስጥ መግባት አይቻልም። ለምሳሌ ይሄንን ካልክ ቅድም ወንድማችን በጠቀሰው በእናንተ አይሻን የ9 ዓመት ህፃን ልጅን ነቢዩ ምን አረጓት ነው የሚባለው እና እሳቸው የጻፉትን ቁርአን አሁን አልቀበልም ብለሃል አንተ። እኛ ዳዊት በቤተ ክርስቲያናችን ውስጥ አንድ መጽሐፍ ነው የጻፈው የዳዊት እንጂ ሁሉንም መጽሐፍ ቅዱስ የጻፈ ዳዊት አይደለም። በዚህ አጋጣሚ መጽሐፍ ቅዱሳችሁን የጻፈ ብለህ ስታረግ ከመጽሐፍ ቅዱስ ክፍል ውስጥ አንዷን የዳዊት መዝሙር የሚባለውን ብቻ ነው የጻፈው። ይሄ ግልጽ ይሆንልህ። ሌላው ደግሞ ያችኛዋን ሴት ደፍሮ በንስሐ እግዚአብሔር ይቅር ካለው በኋላ ተስተካክሏል ስንል ደግሞ እዛ ጋር ያ ከኃጢአቱ ውስጥ የመጣበት ፍርድ ነው። ብዙ ጊዜ በእናንተም እምነት ይሁን በሌላም ይሁን አንዳንድ ጊዜ ሰዎች ኃጢአት ሲሰሩ የሚያጋጥም በልጆቻቸው ላይ ይመጣል፣ ቅጣቱ በሰዎች ላይ ይመጣል። ይሄ እግዚአብሔር አሰራር ነው። ያንን መምረጥ አይቻልም። ነገር ግን እንደሱ ካልክ አይሻ የ9 ዓመት ሴትን ልጅ ነብዩ ወስደዋልና እናንተ የእሳቸውን ቁርአን አልቀበልም አላልክም። ተረዳኸኝ አይደለ? ስለዚህ ምን ብሏቸው ነው ካልክ ነው እንግዲህ አላህ ይቅር ብሏቸዋል ብለህ ልትል ካልሆነ በቀር መልስ ይሄኛውን ልትመልስ አትችልም። መጀመሪያ ቤት ውስጥ ያለ የባሰ ነገር ስላለ፣ ይሄኛው ግን ፍርዱ ነውና እግዚአብሔር ፈረደ አደረገው። ስላደረገው ደግሞ ፍርዱ እውነተኛ ነቃነቃ ብሎ ያውሩሽ እንትን ጨርሱና ገባለ ብዬ ነው መሀል ላይ እና ደከደጉ በአለ አይታችሁ ከሆነ የቅዱም መምህር ጉዳዩን ጨርሷል። ይሄኛውን ደግሞ እየሞከረ ነው ያለው፣ ግን ቢሆንም የተሻለ ነገር የለውም። ዝም ብላችሁ አዳምጣው። ስለዚህ እግዚአብሔር የሚፈርደውን ፍርድ እንዲህ አይነት ነው ብለህ ሌላ ካባ ልትሰጠው አይቻልም። ለምን ፍርድ የለውም ማለት ነው። አንተ የምትፈልገው አምላክ ፍርድ የማይሰጥ ፍርድ የሌለው እንዲሆን ነው ማለት ነው። ስለዚህ ይሄ እግዚአብሔርን ፍርድ የሚያሳይ ነው። እንደገና ምህረቱንም ደግሞ እዛ ዳዊትን ይቅር በማለት አሳይቷል ማለት ነው።
ስለዚህ እግዚአብሔር ይፈርዳል። አዳምንም ወደ ምድር ከገነት አስወጣው ይላል አይደለ? ቁርአናቸው እኮ ይላል ከገነት አስወጣው። ይሄ ፍርዱ ነው። ይቅር አለው ደግሞ ምህረቱ ነው። ስለዚህ አዳም ሲበድል ከገነት አስወጥቶታል፣ ይቅር ሲለው ደግሞ መልሶታል። ይሄ የቁርአናችሁ መጽሐፍ ነው። ስለዚህ እግዚአብሔር ሲበድሉ ለሚያጠፉ ሰዎች ይቀጣል። ለምን በልጆቹ ላይ ያደረገው? ይሄ እግዚአብሔር አሰራር ነው። ስለዚህ እሱ በሰራው ላይ ምንም ማድረግ አዳም ብቻ አይደለም የወጣው፣ ልጆቹም ሁሉ ከገነት ወጥተናል አይደለ? ሁላችንም እኮ ገነት አይደለንም፣ ገና ገነት እንሄዳለን ብለን ከነበርንበት ገነት እንደወጣን የእናንተን ቁራር ያምናል፣ ገነት እንደተመለሰም ያምናል አይደለ? ግን ሁላችንም ገነት ነበርን። አሁን እዚህ መሬት ቆይተን እንሄዳለን ጀነት እንሄዳለን ብላችሁ እናንተም እኛም የምንለው ያ በደል ስለመጣ ነው። ያ በደል ወደ ልጆች ስለመጣብን ነው። ወደዚህ ወደ መሬት መጥቶ ሁሎቹንም ሰዎች ስላዳረሰ ነው። ስለዚህ ለዛ ነው አሁን በእናንተ ስግደት የምትሉት ምጽዋት የምትሉት ነገር ስሙ አጠራሩ ስለጠፋኝ ያለ የምታደርጉት ጀነት ለመግባት አይደለም። ስለዚህ ጀነት ለመግባት እንድንሆን የሆነው ከገባንበት ገነት ምን ስለሆንን ነው? በአዳም ምክንያት ስለወጣን ነው። ስለዚህ በአዳም ምክንያት የወጣነውን ገነት ለመግባት ነው እንደገና የሰው ልጅ መልካም ስራ እየሰራ ያለው ማለት ነው። ይሄን ብለህ ካመንክ በእኛ ሁሉ ላይ የአዳም ኃጢአት መጥቶ እንደነበረ በእኛ እምነት ግን ኢየሱስ ክርስቶስ መጥቶ አድኖናል። ለጀማ ግን ማውራት አልተመቸኝም እና እንደ ቪዲዮ መክፈት የሚችላል እንዴ? ቆይ አላችሁ እህቶች፣ አንዴ ኮሜንት ላይ ጻፉልኝ ካላችሁ ንገሩኝና እናንተ ከፈቱትን እኔ ነፃ ሆኜ ላውራ። እንዴ ቪዲዮ መክፈት የሚችል አለ ከእናንተ ውስጥ እህቶች? አለ ካላችሁ አለን በሉኝ። አንዴ ቪዲዮ ሁለተኛ ሞባይል ያላችሁ ሁለተኛ ሞባይል አለባችሁ ጻፉ አንዴ ኮሜንት ላይ። ሁለት ሞባይል ያለው አፍጥኑት። ስለዚህ እንደዚህ አይነት አባባል አትውሰድ። ይሄ ከሆነ በአንተ ጋርም ያለው አምላክ የአደምን ኃጢአት አለን። እሺ ማን አለ አሁን? ቆይ ሁለት ሞባይል መያዝ አይመችም። ለዛ ጀማ ነፃ ሆኜ ባላስላችሁ አይመችም ሁለት ሞባይል። እስቲ ማን አለ አሁን? ቆይ አለ አላት በሉ አለኝ በሉ ወይም ደግሞ መረዳት ካለብህ የእግዚአብሔር ፍርድ ምንጊዜም ቀና ነው፣ ከኛ አይምሮ በላይ ነው ብሎ መረዳት መቻል ነው እንጂ ላይፍ አለሽ ኃጢአት እኛ ዛሬ ጀነት ለመግባት አለሽ አሎ እስቲ አግኝተሻል አካውንቱን? አይደለም ወሰደ እግዚአብሔር የበደሉት ይቀጣል። ኢምራን ነው አቡኪ ሰላም አለይኩም። ወአለይኩም ሰላም። የማን ነበረ? ቤተ ኤልዛ ምናምን ነው። ቆይሽ አግኝቻለሁ። በቃ ከፈችው ይላል ላውራ እሱ እንትን ነው እሱ። ቆይ እነግርሃለሁ ኢየሱስ እንደሆነ አሳይሃለሁ ኢንሻአላህ። ቆይ ተረኛ ነኝ አይደለ እንዴ? አዳምጣ ሳወራ። ቆይ ነው ተረኛ ነኝ የሚውት አድርገው ጎግል ማን የተረጎመ እንደዛ ብሎ እስከፈተል መጽሐፉ ምንድነው የከፈከው ምንድነው? አንዴ የከፈከው መጀመሪያ ቆይ አችልም ቆይ መጀመሪያ ሚውት አድርጋ አንተ። ቆይ ማን ረጋ መጀመሪያ የተመለሰው መጋቢ ማለታችሁም ቆይ አንዴ ፕሊስ ሚውት አድርገው። መጋቢ ማለታችሁም አንዴ ሚውት አድርገው። እስኪ አንዴ ሚውት አድርገው አንዴ። ኧረ ሚውት አድርገው ወገን። እሱማ ኢየሱስ ነው እኮ ኢየሱስ ያደረገው በብሉይ ኪዳን ጊዜ አድርጎታል። ትክክል ለማን እሱ ደግሞ እንግዲህ መጽሐፈ ሳሙኤል ላይ አለ። መጽሐፈ ሳሙኤል ላይ ምን ተፈጠረ መሰለ? እግዚአብሔር ለሆሴ ቆይ አረጋ በለ ስሜታዊ ለምን ትሆናለህ? አይ ወላሂ አለ መጽሐፍ ቅዱስ ላይ እንትናዬ አረጋ ለማትልም ወገኔ። እስኪ አዳምጠኝ አንዴ። እስኪ ኤልሳቤጥ አሁን እያስረበሽ ነው ያለችው። እንግዲህ ውይይቱ እንዲያልቅ ፈልገሽ ከሆነ አላውቅም። መጀመሪያ ክርስትና ላይ እንዳወራ እየተፈቀደልኝ አይደለም። ነገር ተረኛ ነኝ እኔ። እሺ ኤምሩ ተመለሰልኝ። አሁን አባታችን እንዴት ነው? መልሱን ሰምቻለሁ፣ ግን አንድ ሁለት ሀሳብ ላስቀምጥና እንቀጥላለን። በመጀመሪያ ያው የተነሱ ፖይንቶች አሉ። ነብዩ ሰለላሁ ዐለይሂ ወሰለም እንደዚህ ያደረጉ ተብሎ በእውነቱ እንደዛ የሚል የለም። ውሸት ነው ያወራ ውሸት ነው። የከፈተውም ቻትጂፒቲ ነው። ስለዚህ በኋላ እንመጣለን። ግን ከሱ በፊት መጋቢ ብሎ ያስቀመጡት ላይ ማን ሚውት አድርገው አንዴ ሚውት አድርገው ማን ሚውት አድርገው አንዴ ሚውት አድርገው መጀመሪያ ከፈተው አክሽሽ ሚውት አድርገው መምህራችሁን ቢማራ መምህራታችሁን አንዴ አልጨረስኩም ብቻ አልጨረስኩም። ስለዚህ ሚውት እንዳያገኝ ነገር ይሆን ሚውት እንዳያገኝ ተረኛ እኮ ተረኛ ነገር ውስጥ አይሰማም። አይ ልጁን
ከውይይቱ በኋላ ችግር የለውም ያወራል። ግን የሰው ይመስል ላይ ማሻአላ ዘጋቸው እነሱ ታዘባቸው አይመችሽ ወደ ሀሳቡ መምህር እንደው ያነሱት ሀሳብ ከሞላ ጎደል እንደው ሀሳቡትን ብቀበል ካለማስረጃ ነው የሆነብኝ። ግን ሀሳቡትን እንደ ሀሳብ ሰምቻለሁ። መምህር ብሎ ይሁን ግን ጥቅስ ጠቅሳሉ ብዬ ጠብቄ ነበረ። ከብሉይ ከሐዲስ ጠቅሰው ያስቀምጡልኛል ብዬ ነበር። ግን ከብሉይ ከሐዲስም አልተጠቀሰም። ያው የቅድሙ መምህር ሊጠቅስ አልቻለም። እርሱም ደግሞ አልጠቀሱም። መጋቢ ብሉይ ሆነው ማስረጃ ለመጥቀሳቸው ትንሽ ይከብዳል። ኤኒዌይ ሀሳባችሁ እንደ ሀሳብ ተቀበለናል። ዋናው ግን በገባም በዚህም መጣ በዚህም ገባ ምናምን ዋናው ነብዩ ዳዊት ወይም እናንተ ዳዊት የተባለው አካል ቤርሳቤህን የኦሪዮን ሚስት ባሏን ገሎ ደፍሮ እግዚአብሔር ደግሞ ንጹሃኖችን አስደፍሯቸዋል የሚለውን ፖይንት ነው። ይሄን ነገር በደንብ አጓ አስረግጠው ስለተናገሩኝ አመሰግናለሁ። አሁን ወደ ስላሴው ማለፍ እንችላለን ማለት ነው። ለምን በዋናው ርዕሳችን የገባንበት ስላሴ ነው። ቆይ አንዴ ስላሴ ላይ መጀመሪያ አንዴ ኤልሳቤጥ እዚህ የጠራችኝ ስለ ስላሴ ላወራ ነው። ቆይ አንዴ ጨርስና ተቀጥያለሽ። ያው እስካሁን ቅድም ጀምሮ የተፈራ ፖይንት አለ። እሱም ምንድነው ያላለቀም ከላይ ያልካት የምታልፋት ነገር ሳትመለስ ወዴት ነው? መጀመሪያ ይመለስ። እሺ ቆይ አይ ያልመለሱት ነገር አለ ያስባል እንዴ? አይ አውርቼ እኮ አልጨረስኩም መምህር አንዴ ለምን ያቋርጡኛል? ባክዎት ኖ አልጨረስኩም መምህር። እሱ እኮ 10 ደቂቃ ሲያወሩ እኮ ነው ያዳምጣል መምህር። 10 ደቂቃ ነው ያወሩት እኮ እሱ ያዳምጥ። ለምን ያዳምጡኝም እንዴ? 10 ደቂቃ እኮ ነው ያወሩት መምህር። ተባረኩና 10 ደቂቃ ነው ልጨርስና ያወራሉ። ኖ አይ 10 ደቂቃ አውርተዋል። ተረኛ እኮ ነኝ መምህር። 10 ደቂቃ እኮ አውርተዋል እርሱ። ባክዎት ይፈቀዱልኛል። አረ ፍትሃዊ ነው። አልጨረስኩም። ንገሪው በደንብ ሀሳቢ ልጨርሳ መጀመሪያ ሂሳብ ጥዬ ጥቅስ እቀበላለሁ። እየተባልክ ነው። ስለዚህ መቀበል አለብህ። በደንብ አድርጌ እቀበላለሁ። ሀሳቢ ላስቀምጥና ከዛ ካስቀመጥኩ በኋላ ጥቅስ ያስቀምጡልኛል ማለት ነው። ዋናው የተነሳው ሀሳብ ጻድቁ ዳዊት ያው ምንም የሚያውቁ ንጹሃኖች ወይም ደግሞ ምንም የሚያውቁ ሴቶችን ያገባው ዳዊት ሶሪ ላውጣው መጀመሪያ መጽሐፈ ሳሙኤል ካለ ምዕራፍ 12 ላይ ምንም የማያውቁ ንጹሃን እግዚአብሔር አስደፍረዋል። ደግሜ ያነባዋለሁ። እንደዚህ ይላል እግዚአብሔር እንዲህ ይላል እነሆ ከቤት ክፉ ነገር አስነሳብሃለሁ ካለ በኋላ በአይን ፊት በህዝቡ ፊት እስራኤል ሁሉ እየተመለከቱ እንዲተኙ አደርጋለሁ ይላል። ቆይ አንዴ ልጨርሳለሁ ፕሊስ። አመት እኮ አላወራም አንዴ አንድ ሐሳቡን አስረግጬ ነገር ልጨርስ። ሐሳቤ ባኩት አይደለም አስረግጬ ነገር አንዴ እሱም እኮ የተደጋገመ ነገር አስቀመጥኩ መምህር። እሱም እኮ የተደጋገመ ነገር አንዴ ያወራ። አራት ረበሹ ባኩት መረበሽ ማስፈለገ ከባድ ነገር እኮ አላወራሁም። ያነበብኩት እኮ መጽሐፍ ቅዱስ ነው መምህር። እባክዎትን አንዴ መጽሐፍ ቅዱስ አንዴ ገልጸስ ማንበብ ሳይሆን ሁለት ጊዜ መጠየቅ። ደግሜ አላነሳውም። እሺ አንዴ ሐሳቤ ልጨርስ። ደግሜ አላነሳውም። ልጨርስ አንዴ ሐሳቤ። እሺ ደግሜ አንዴ ሐሳቤ ላጠቃለሁ። እሺ እባክዎትን መምህር ይፈቀዱልኝ። ሳውራኩ ሆኖ እሺ አይደለም በቃ ሐሳብ ይፍቀዱልኝ። አንዴ አስወሩኝ እስኪ አንዴ አስወሩኝ ማለት አንዴ አይ አይደለም ተረኛ ነኝ አታቋርጡኝ። ለምን እንደምትደረግ ያነበብኩት የእግዚአብሔር ቃል እኮ ነው። አንዴ ሚውት አድርጋችሁ ጠቅሻለሁ መጽሐፍ ቅዱስን አንተ ማለት እኮ ሚውት አድርጋ አንዱ ያለ አንድ ይከፈታል። ችግር የለም። አንዴ ሚውት አድርገው ማንህ ሚውት አድርገው አምነዋል እኮ መምህር እኮ ዳዊት እንደደፈረ እኮ አምነዋል። ሚውት አድርገው እባክህ። ኤልሳቤጥ እየተረበሸ ነው ያለው። አይ ቲንክ ውይይቱን አልፈለግሽውም ነው ኤልሳቤጥ። ኖ አንዴ ሚውት አስደርጊ። እንደተኛ ኃጢአት እንደሰራ አምነዋል። ሚውት አድርጊና ላውራ። ኃጢአት እንደሰራ ለምን እንዴ ኃጢአት እንደሰራ ኤልሳቤጥ ኃጢአት እንደሰራ ማስተካከል ችግር የለም። ደፈረ የሚባል እንደ ነብዩ በ9 ዓመት ሲደፍር ነው እንጂ የእድሜ እኮ የሚባል ነገር አለ አይደል እንዴ? ደፈረ የሚባል እንዴት ነው መድፈር? እንደዛ ከሆነ የ9 ዓመት ልጅ ስትደፈር ነው ወይስ ከ18 ዓመት በላይ ያለ ሰው ግንኙነት ቢደረግ ነው ደፈረ የሚባል? መድፈር እንደዛ ከሆነ መድፈር አንድ ያሰውኛ አትረበሹ። አንዴ የእግዚአብሔር ቃል ለምን ትረበሻላችሁ? የእግዚአብሔር ቃል ስናይ ቢረበሽ አንዴ እኮ አንድ ቀን ያወራል። ለምን ይረበሻሉ? እስኪ አንዴ ሚውት አድርጊ። ውይይቱ እንዲቆይ ፈልጋችሁ ነው? ምን አየር አልጨረስኩም። ሐሳቤን ልጨርስ አንዴ። ሐሳቤን ልጨርስ አቋርጣችሁኛል። ሐሳቤን ልጨርስ አንዴ ልጨርስና ታወራላችሁ።
አይ አንዴ ልጨርስ ሀሳቤን አንዴ ነው ሀሳቤን ልጨርስ አንዴ ፈቀዱልኝ ባካችሁ አትረም አይ አልጨረስኩም ሀሳቤን ልጨርስ መንገሬ እስኪ ነገሬ እስኪ ልጨርስ ሀሳቤን አንዴ አንዴ ምታገር አልኩም እግዚአብሔር አንዴ ዳዊት እግዚአብሔር አስደፋ አልኩም አንዴ ምታርገው እስኪ ወገኔ መምህር ማውታችሁ ነው እንዴ መምህራታችሁ እንዴ ዳዊት ዳዊት ላይ አልኩም ዳዊት ላይ አልኩም ያስደፋው 8 ሴት ነው ያስደፋው 8 ሴት ያስደፍሯል 8 ሴት ያስደፍሯል አቀርባለሁ እሱ አስደፋ አቀርብልሃለሁ ምታርገው አረ ከፍትልሃለሁ መጽሐፈ ሳሙኤል ካለ ምዕራፍ 17 አረ ነው ታውቁት አንዴ ቃል ሐሳቡን ይጨርስና እስቲ እንስማው አንዳንዴ ሐሳቡን መስማትም መልካም ነው ለኛም በጣም ተባረክ ሐሳቡን እንስማው እንዴ መሰለሽ እሱን ያልሽው ግን አይሽ አስወሩኝም ይሄን ያልኩሽ አስወሩኝ አባክን ጨርስ ሐሳቤን አንዴ ነው ምረታብን አስቀምጠታች እየተየቀሽ ነው እሺ ላውራ እና ኢሳይያስ ይግቡ ሁሉም ይግቡ 10 ከፈለጉ 10 ነው የምጡ ችግር የለብኝም 10ንም ማይዝ ማድረግ ይችላል ኢቭን ሚውት አድርገው አንዴ አረ ላውራ ፍቀዱልኝ አረ እባክህ ሚውት አድርጉ አንዴ ቆይ መምህር እኮ ለመምህር ይጨርሱ አረ አንዴ ቆይ ሶስት ቆይ እሺ ማጋላው እስቲ አንዴችም ታጉስ የሳቢጥ ውይይቱን ለከፈልገሽ ከሆነ ንገሪ ቆይ ሚውት አድርገው አንተም ተራለህ እኮ ማነህ ተራለህ እኮ ሚውት አድርጋ ማነህ ሚውት አድርጋ አንዴ እሺ አንዴ ሚውት ተካሳቢ ልጨርስ አንዴ ሚውት ሐሳቤ ልጨርስ አዳምጠኝ ሐሳቤን እስኪ ሐሳቤ አዳምጠኝ ሚውት አድርጋለሁ ጀግና ስጨርስ ከአባጋ ካንተ ጋር ትወያያላችሁ በጣም ንገሪው እስኪ ያ ጀማታ እንግዲህ ተመልከቱ እነሱ ክርስቲያን ወገኖች ይታዘቧቸው ራሱ አያቸው ይሄን ያልኳቸው እነሱ በሚያጠዩ አሁን ሚውት ያሰድጋኝ አያስወራም ሚውት አድርጉሽ ላውራ ሚውት ሳረግ በቃ ችግር የለም ህዝባዊቷል ችግር የለም በቃ ችግር ህዝባዊቷል ያ ጀማ ሁለት ታዘቡ እሺ እንግዲህ እርስባቻችን ችግር ታዘቡ በቃ አሁን ወደ ሐሳቤ ልመለስ የመጀመሪያው ሐሳብ ምንድነው ዳዊት ዝሙት ሰርቷል እግዚአብሔር ደግሞ ዳዊት ዝሙት ስለሰራ 8 ምንም የሚያውቁ ንጹሃን ሴቶችን አስደፍሯቸዋል እደግመዋለሁ አስደፍሯቸዋል መጽሐፈ ሳሙኤል ካለ ምዕራፍ 12 ቁጥር 11 ላይ ቃል በቃል እግዚአብሔር ምን አለ አንተ ይህን በስውር አድርገሃል ዳዊት ያደረገው ዝሙት ነበር አይደለ ዳዊት ያደረገው ዝሙት ነው ያንን ዝሙት እኔ ግን ይህንን በእስራኤል ሁሉ ፊት አደርገዋለሁ አለ እግዚአብሔር ያንን ዝሙት እነዛ ሴቶች ላይ በአዳባይ አስደፍሯቸው አድርጎባቸዋል ይሄ ደግሞ እግዚአብሔር ነው ሲቀጥል ሚውት አድርገው አረ ኤልሳቤጥ ታዘቢያቸው እንግዲህ ያው ይረበሻሉ መጽሐፍ ቅዱስ ነው ይረበሻሉ ወላሂ ይጮሃሉ ያስጮሃቸዋል መጽሐፍ ቅዱስ ነው ይጮሃሉ ለምን ትጮሃላችሁ ለምን ትጮሃለህ ጨርሳ አንድ ሐሳቤን ሚውት አድርገው አረ ሚውት አድርገው መጽሐፍ ቅዱስ ራሱ መች በቃ ማን ሚውት አድርግ እስኪ ታዘባያቸው የእግዚአብሔር ቃል ሳነብ እንደዚህ ይጮሃሉ አረ ሚውት አድርገው ተወዳጅ ማን ሚውት አድርገው አንዴ መጽሐፍ ራሱ እኮ አለ መጽሐፍ እግዚአብሔር ምን አለ አንተ ይሄንን በስውር አድርገሃል ሚውት አድርገው ማን የእግዚአብሔር ቃል ሲነበብ ትረበሻለህ እንዴ የእግዚአብሔር ቃል ሲነበብ ትረበሻለህ ሚውት አድርገው ቃል ምን ነካ አረ ሚውት አድርገው ህዝቡ ይታዘባል ክርስቲያኖች ታዘቡ መጽሐፈ ሳሙኤል ተጠቀስኩኝ መጽሐፈ ሳሙኤል ካለ ምዕራፍ 12 ቁጥር 11 ሙስሊም ካለ ማስረጃ ይሆናል ሚውት አድርገው እንዴ ቃል በቃ እግዚአብሔር አለ እግዚአብሔርን ካድና አቀርብልሃል እግዚአብሔር መጀመሪያ ካደው አምላክህን ካደውና አቀርባለሁ ኤልሳቤጥ መሀል የማገቢ ከሆነ መምህር ማውጣት አልቻሉም ማለት ነው መሀል የማገቢ ከሆነ በቃ ይኸው መልስ የለሽም ወይም ደግሞ መምህር ሊመልሱ አልቻሉም ማለት ነው ሚውት አድርገው እንደሱ አንዴ ተባበረኝ ቃል ሐሳቡ ለመሄድ ስለሚፈልግ ነው እንደምታውቀው የኛ ዓላማ ይሄ ወርክቡን ሳይሆን የምንፈልገው ዋናው ትልቁ ነገር ውጣ ከሃይማኖት ነው የሚለው አይደለ አይወጣም አሁን እኛ ኢምሩ ውጣ ከዚህ ከጣዖትህ ብለን አናውቅም ስለዚህ አንተ ደግሞ ውጣ ከሃይማኖት ማለት የለብህም ያንተን ትምህርት እንሰማለን የኛን ትምህርት ትሰማለህ ከዛ ምርጫ የኛ ነው የሚሆነው ተባባለን አይደል እንዴ ስለዚህ ጥያቄህን አታርዝም ጥያቄህን ጠይቅ መጋቢ ብሎ ሐዲስ ይመልሱልሃል ልክ ተሳቸው ጋር ውይይት ስጨርስ ደግሞ እኔ ራሱ የኔ ጥያቄ ስላለኝ በቁርአኑ ቃል የሚተባበረኝ እንዲያወጣልኝ ነው ቁርአኑን እየከፈተ እኔ ጠይቀሃለሁ እሱ ቁርአኑን እየከፈተ እያነበበ ከዛ አንተ መልስ ትመልሳለህ እሺ ግን አሁን መጅልስ አወራ ይገባብኛል አረ እኔ ታርገው አይ ተረኛ ነኝ አልጨረስኩም እኮ ሳጨረስኩም ማለት አልጨረስኩም እንዳጨረስኩ ያቋርጣችሁ ናላችሁ አልጨረስኩም ሐሳቤ አጭሁ አንዴ አልጨረስኩም አልጨረስ አንዴ ልጨርስና ከዛ ታወራለህ አይ ወላሂ ተርበሽኝ ያለው ልጨርስ አንዴ ፕሊስ እባክህ የእግዚአብሔር ቃል ሲነበብ አትረበሹ የእግዚአብሔር ቃል ሲነበብ የፈራህ እኮ አንተ ነህ ማነህ መምህር ማታችሁም ማለት መምህር አይችሉም በልና ሚውት አድርገ ማነህ አያችሁ አጀማ ሱብሃንአላህ ታዘቧቸው የእግዚአብሔር ቃልን ሳነብ እግዚአብሔር ንጹሃን ሴቶች እንዳስደፈረ ስነግራቸው ይረበሻሉ ይጮሃሉ ለምን ይሄ ወይነትና ህዝቡ እንዳይሰማና ሚውት አድርገው አልኳችሁ ይሄን ያልኳችሁ አያችሁ አይደል ይሄን ያልኳችሁ
ይሄን ያልኩ ይጮሃሉ። በቃ እስኪ ሚውት አድርገው ወይ አያቸው ወደ እንትን ገባ። እንደዛ ከሆነማ የማቴዎስ ወንጌል ምዕራፍ 4 ላይ እኮ ንገሪው እስኪ ሰይጣን እኮ እየተጫወተበት ነበር አይደል? አራት ረበሹ አንዴ የፈለገ ይግባ፣ አስገቡ፣ ግቡ፣ ይግቡ፣ አስገቧቸው፣ ይግቡ፣ አስገቧቸው። 10 ሆነው ይምጡ፣ ችግር የለውም። 10 ይሁኑ ከፈለገ ይምጡ፣ 10 ሆነው የፈለጋችሁ አስገቡ፣ አስገቢያቸው። ይሰጥ ዋና ጋር አስጨርሱኝ፣ አሳቢ አስገቢያቸው። 10 ናቸው፣ አስገቢያቸው። ለጀመር ጨስ አስወራኝ። እንደዛ ከሆነ መምህር ብሉይ ሐዲስ አይችሉም በልና ተቀጥላላ ተጋ ሚውት አድርግ፣ አረ ሚውት አድርግ። አያችሁ አይደል ጀማ መምህር አይችሉምና ነው ማዋት አይችሉም። መምህር መልስ የላቸው ጉራ ብቻ አያችሁ። መምህር አይችሉም እያለ ያለው ሚውት አድርግ። እንዴ አልጨረስኩም እኮ ነው አውርቼ አልጨረስኩም፣ አስጨርሱኝ። አያችሁ ቤታችሁ እኮ ያለ ነው። ማን ቤታችሁ እኮ አልታሰራ እኮ አልቻላችሁም ያ ጀማ ቤታቸው ድረስ መተን አያስወሩንም። ሚውት አድርግ አንተ ማን ሚውት አድርግ። እስኪ ረጋ መጀመሪያ መጀመሪያ ስለ ስርዓት ተማር። ሚውት አድርግ መጀመሪያ። አረ መጀመሪያ ሚውት አድርግ አንተ ማን ሚውት አድርግ። መምህር አይችሉም፣ መምህር ማዋት አይችሉም፣ መምህር አይችሉም በልና ችግር የለውም። ሱብሃንአላህ ንገሯቸው። ተባበረኝ ወንድማችን፣ በጣም ተባበረኝ። አውቃለሁ ስለሚፈሩ ነው አውቃለሁ። አየ ማን እንደሚፈራ እኮ ያየን ነው። ኤልሳቤጥ ሳወራ የሚረበሸው እኮ እሱ ነው። ያየሽ ነው ታገስካልታል። አውቃለሁ ያንተን ውስጥን ስለማቅ ነው ይሄን እንትን ማለት ሳበው ዮሐንስ ሰጥቻለሁ ሳበው። ስለዚህ ታገሰኝ። ለምንድን ነው ታገሰኝ አልኩ? ከመምህር እንዲረዱ ስለመፈለግ ብቻ ነው። ጀግና። ስለዚህ አይ ካንተ እንትን ሪሙቭ አድርገው ምን ለምንድን ነው ምን አሳይተሃል? ቃል ስጋ ሆነ ስታሳይት ሪፖርተር ገበ ደስ ይላል። ብራዘር ብልግና እየከፈት አልጨረስኩም። አትረበሹ አንዴ አትረበሹ። አጭሁ አንዴ ቆይ እሺ። ለምን አውርቼ አልጨረስኩም እኮ እኔ ከእግዚአብሔር ቃል ያነበብኩት የእግዚአብሔር ቃል አልጨረስኩም። አውርቼ አልጨረስኩም። ማን ይፍቀድልኝ? አውርቼ ጨርሳ አንዴ ነው አልጨረስኩም። አውርቼ ጨርሳ አንዴ ፕሊዝ። ኤልሳቤጥ ቤትሽ መጥቼ የማታሰሩኝ ከሆነ እኮ ነው አይደለም። አልጨረስኩም። አውርቼ ማን አልጨረስኩም እኮ መምህር ማዋት አይችሉምና ነው ኤልሳቤጥ የመጣሁት እዚህ እኮ መምህር ጋር ልወያይ ነው። እየረበሻችሁ ያላችሁት እናንተ ናችሁ። ያ ጀማ ታዘቡ። እስካሁን 4 ሰው መጣ። ቤተሰብ አውርቼ አልጨረስኩም። መጀመሪያ ሐሳቤ ልጨርስ መጀመሪያ ሐሳቤ ልጨርስ ፍቀዱልኝ። መጀመሪያ ሐሳቤ ልጨርስ አንዴ መጀመሪያ ሐሳቤ ልጨርስ ፍቀዱልኝ። ለምን ትረበሻላችሁ? ያነበብኩት እኮ የእግዚአብሔር ቃል ነው። የእግዚአብሔር ቃል ሲነበብ አትረበሹ። እናንተ 6 ናቸው። እኔ ብቻዬን ነው የማወራቸው። ታዘቡ እንግዲህ 6 ናቸው፣ ይቀያየራሉ። አውርቼ ጨርስ አትረበሹ። ታዘቡ እንግዲህ አንድ ቃል ሲነበብ ይሄው አውርጁ ይላል። ደግሞ አውርጁ አያችሁ፣ አውርጁ ይላል። በቃ አልጨረስኩም። ለምን ትፈራላችሁ? ታዘቡ 6 ናቸው። 6 ነው። ብቻዬን እንኳን አልቻሉልኝ። ብቻ እስኪ አስወራኝ አንዴ 6 ለ1 አስወራኝ። እስኪ አንዴ 6 ለ1 እያወራ አስወራኝ አንዴ። እሺ ማናችሁ ልስማ? እሺ ማናችሁ ልስማ? ቆይ ማናችሁ ልስማ? አጭሩብኝ፣ ተስማሙ። እሺ 3 ሰው እኮ ነው የሚያወራው። እሺ ማን ልስማ? እያወራ ያለው እኮ 3 ሰው ነው። ቤተሰቤት ታዘቡ እንግዲህ ለብቻዬ ገና ሳወራ ይረበሻሉ። አውርጃቸው። አዎ እንደዛ ነው የሚሆነው። ይረበሻሉ። ሱብሃንአላህ ያቸው 6 ነው ይጮህብኛል። እኔ እኮ አንድ ሰው ነኝ። አንድ ብቻዬን ሳወራ የእግዚአብሔር ቃል ላይ ሲከፍትባቸው አይን ያልኳቸው ሚውት አድርግማና አንተ ሚውት አድርግ። አልጨረስኩም ሐሳቤን። አንድ መጀመሪያ አስጨርሰኝ። ማነህ አንተ? መጀመሪያ መምህር ይጨርሱ። ሚውት አድርግ። መምህር ይጨርሱ። መምህር ጋር ያወጣት ሚውት አድርግ። ኤልሳቤጥ ውይይት በቃ ለወርድ ነው እንግዲህ ውይይቱ አልቋል ማለት ነው። ታዘቡ ውይይቱ አልቋል። መምህር ጋር ይዋጡ። መምህር አይችሉም። ኤልሳቤጥ ታዘቡ። ኤልሳቤጥ ታዘቡ። ንገሪው በደንብ አየሽ። እየረበሸኝ ያለው አረበሸም። አንተ እኮ ራሱ የሚችለኝ የለም እያልኩ ታዲያ 6 ነው እኮ የጮህብኝ ያሉት። ኤልሳቤጥ 6 ነው ማለት ይጮሃሉ። ብቻዬን ናቸው ነው እኮ ኤልሳቤጥ። አሁን ያነበብኩትን የእግዚአብሔር ቃል ነው። እግዚአብሔር ቃል ከፍቼ እግዚአብሔር ስለዚህ ዋና በቃ እንደከበዳቸው ማመናቸው ነው። በቃ እንደከበዳቸው ማመናቸው አንድ ነገር ነው። እሱ ራሱ ይደነቃል። አሁን ጥያቄህን ብቻ ፖለቲካ ጥሎት ደስ ይለኛል ለማወቅ አይደል የምትፈልገው? ግን የሳይት እንደ መሰለሽ እውቀቱ ላይ የምትፈልገው ብቻ እስካሁን እኮ ማን የቆየ ነው ማለት ነው። በቃ የእግዚአብሔር ቃል ብቻ ሳብ የሚያጨዋሉት እኔ እኮ ምን ነገር አነሳው አይደል እንዴ? ስለዚህ አንድ ይፍቀዱልኝና ሐሳቤን አስተግጬ ልናገር። መጋቢ ብሎ ያሉ ይናገሩ፣ ያስረዱኝ። እሱ መጋቢ ማስረዳት ካልቻሉ በቃ ይመኑና
ውይይቱን ጨርሰን እንሰናበት። ካልሆነ በቃ ረብሻ እየተፈጠረ ያለው እኔ የእግዚአብሔርን ቃል ነበር የእግዚአብሔርን ቃል ሰናባተሽ ከሆነ ሁሉም ጮህ። ወላሂ ገረመኝ እኮ ነው ገረመኝ። ስድስት ሆነ መጣ ተሸቱ ስድስቱም ያወራሉ። ረብሻ ብቻ ሆነ ፍርሃታቸው ማለት ነው። ያነበብኩት መጽሐፈ ሳሙኤል አሁንም ጀመሩ አገሻ አሁንም ጀመሩ። ላውራ እሺ ላውራ ሚውት አድርጋቸውና ላውራ አመሰግናለሁ። እኔ እሺ ምን ናቸው ግን አሁን አንተ አይችሉ ከሆነ ብለህ የምትል አሁን የእግዚአብሔር ቃል ነው አንተ የምትለው ያ መጽሐፈ ሳሙኤል ካለ ምዕራፍ የእግዚአብሔር ቃል ነው። የእግዚአብሔር ቃል እግዚአብሔር ያደረገው እግዚአብሔር ያደረገ ንጹሃን ወደ ጥያቄ ብቻ ሄድ በቃ ወደ ጥያቄ እሺ አልጨረስኩም። እሺ አረ መጽሐፍ ቅዱስ ስለ መጽሐፍ ቅዱስ ሚውት አድርገው እስኪ ማለት አንዴ ሚውት አድርገው እስኪ አንዴ ሱብሃንአላህ ታዘቡ እንግዲህ በቃ አንድ ነገር ስናወራ ይረበሻል። አሁን ወደ ሐሳቤ ለመጥባት አረ መጋቢ ወደ ጥያቄ ሄደ እኮ ነው። እሺ ልሂድ ወደ ጥያቄ እያቋረጡኝ እኮ መምህር ታዘቡ እስኪ መምህር ራሱ ላውራ ሲል ይጮሃሉ። በቃ እያቋረጡኝ እኮ ነው መጋቢ መሀል ላይ ስገባ እኮ መጋቢ ኤልሳ ወይ ጥያቄውን ይጠይቅ። አሁን እንዲህ ናችሁ ይተወው አይደለም መምህር ምን መስሎት መምህር ተባረኩና አዳምጡና እንዴ መምህር ተባረኩ ብቻ ጠይቅ። ወደ ጥያቄ ብቻ ሄድ። እሺ መምህር ያዳምጡኝ ተባረኩና ማለት ነው። ጥያቄ ስጠይቅ መሀል ላይ ይገቡብኛል። ምን ላድርግ? እሺ መሀል ላይ ይገቡ ይጮሃሉ። ለዛ እኮ ነው አሁን ልቀጥልሽ አዳምጡኝ በጣም እሺ ላቀብ እሺ መምህር በቃ ልቀጥልሽ በቃ አዳምጡኛ። ጥያቄ የእግዚአብሔር ቃል መጽሐፍ ቅዱስ መጽሐፈ ሳሙኤል ካለ ምዕራፍ 12 ላይ እግዚአብሔር ንጹሃን ሴቶችን እንዲደፈሩ አድርጓል። ቃል በቃል እንደዚህ ይላል እና አንተ ይሄን በስውር አድርገዋል፣ እኔ ግን በሕዝቡ ፊት አደርገዋለሁ አለ። እግዚአብሔር አምላክ ከሆነ የምታመልኩት ትክክለኛ አምላካችሁ ከሆነ ለምንድን ነው ንጹሃን ሴቶችን አስጨንቆ በአደባባይ የሚያስደፍራቸው? ደግሞ እኮ የሚገርመው ነገር ምንድነው ዳዊት አስቀድሞ ያገባት እኮ ማለት ነው 200 ብልቶችን ቆርጦ ነው። ለዚህ ደግሞ ማስረጃ መጽሐፍ ቅዱስ ቃል በቃል አንብብላችሁ መጽሐፍ ቅዱስ መጽሐፈ ሳሙኤል ቀዳማዊ ምዕራፍ 18 አዳምጡ ሁላችሁም። መጽሐፈ ሳሙኤል ቀዳማዊ ምዕራፍ 18 እንደዚህ ይላል። ዳዊት አብረውት የነበሩትን ሰዎች ሄደው 200 ፍልስጤማውያንን ገደሉ። ለንጉሱ አማች ይሆን ዘንድ ሸለፈታቸውን አምጥቶ ለንጉስ ሰጣለ። 200 ብልት ቆርጦ የእግዚአብሔር ነብይ እግዚአብሔር ኃጢአት የለበትም ያለው ከዝሙቱ በስተቀር ማለት ነው ያለው ሰው 200 ብልት ቆርጦ ያገባትን ሚስት እግዚአብሔር ምን አስደረገው? እንዲደፋ አደረገው። አሁን የሚሉት አነሳጋቸው ይረበሻል መረበሽ ነው። መምህር ማውታችን መጽሐፈ ሳሙኤል ቀዳማዊ ምዕራፍ 18 ጠቀስኩኝ። አረ ኤልሳቤጥ ተመከች እያረበሽ ነው ያለው። አያስወራም ይረበሻሉ ክርስቲያኖች። ለምን ልጨርስ ሐሳቤን ልጨርስ መጀመሪያ ልጨርስ አትጠይቀኛለህ። መጀመሪያ ልጨርስ አንዴ ልጨርስ ሐሳቤን ሱብሃንአላህ ያቸው ሚውት እየጠቀስኩኝ እኮ ከፍቻለሁ። ጆሮ ካልሰማ አድርገህ ጆሮህን በደንብ አሰራው። ሚውት አድርግ እሺ ሚውት አድርግ ከፍታለሁ። ሚውት አድርግ አረ ሚውት አድርግ እሺ ሚውት አድርግ። አያችሁ ያ ጀማ ይሄን አልኳቸው አያስወሩም ያልኳቸው ይሄን ነው። ታዘቡ እንግዲህ ገና ሳውራ ይጮሃሉ። ሊጨርስ እሺ አረ እየጠቀስኩ ያለው አስጠቀሰኝ። ሚውት አድርግ እስኪ አንዴ ሚውት አድርግ። ያው ደግሜ ያነበዋለሁ መጽሐፈ ሳሙኤል ቀዳማዊ ምዕራፍ 18 ቁጥር 27 ላይ ምን ይላል? ዳዊትን ሚውት አድርግ እኔ አያስፈልግም። ራሴ ያለኝ አያስፈልግም። አልፈልግም አለኝ የራሴ ያለኝ ሚውት አድርግ። ማን አንተ? ሚውት አድርግ ተረኛ ሚውት አድርግ። እኔ ከፍታለሁ። ሚውት አድርግ ያ ጀማ ኤልሳቤጥ ልጁ እየረበሸ ነው ያለው ከሆነ በቃ ሎርድ ነው እንግዲህ የመጨረሻ ድል ሰጥሽ። ልጁ እየተረበሸ ነው ያለው። አውሪቻ አልጨረስኩም እኮ አያስወራኝም። ንገሪው እስኪ ኤልሳቤጥ ልጁ በቃ የሆነ እንትን ነው ንገሪው። ኤልሳቤጥ ንገሪው እስኪ እሺ። ኧረ ንገሪው እስኪ ልጁ ይጮሃል። በቃ ምንድን ነው ውስጡ የሆነ ችግር አለበት እንዴ? ባለ ውስጥ ጋይን አለበት የሚያስጨው። እስኪ ሚውት አድርግ እሺ። መጀመሪያ ሚውት አድርግ እስኪ። መምህር ማውታቸውን ያክል ያለው እስኪ መምህር ካቸው አልቻሉም። በይ በቃ ኤልሳቤጥ ወደ ስድብ ገባ። መምህር አስቀምጦ ተመልከቱ። መምህር አስቀምጦ ይሳደባል። አየሽ አይደለ? ኤልሳቤጥ ታዘቧቸው። ክርስቲያኖች እንደዚህ ናቸው። አሁን አላውራ አሰደበሽኛል እኮ ኤልሳቤጥ ቤት አሰደበሽኛል። አዳምጪኝ አንዴ ቤት ተሰደበ። አንድ ሐሳቤ ላስቀምጥ አዳምጪኝ። ተሳድቧል። መምህር አስቀምጦ ይሳደባል። አያቸው እንደዚህ ናቸው። ስበናቸው የሚሳደቡ ሚውት አድርግ እንዴ! አረ ሚውት አድርግ ማነህ? አረ ሚውት አድርግ እሱማ ነቀበቀ ከሆነ
የሚሆነው እንደዚህ ነው። ምንም ማድረግ አልችልም። ከተግባባችሁ ብቻ ነው ከኛ ጋር የምትቀጥሉት። አሁን ቀጽል አይባ እት በጣም መች በቃ ይሄን ያልኩሽ አየሻል። የሚረብሽ ታች ይወዳል። አያችሁ ወገዛ ወገኑ ስለረበሽ አውረደችው፣ ስለረበሽ አውረደችው። ሲመጣ ይመጣል። ዋናው ችግር የለውም። ዋናው ግን የሳቤት በቃ ረብሽ መውረድ ነው። ምክንያት ስለምታበዛ ለምክንያት እንጂ ልጆቻችን ደግሞ ዋናው የሚፈረከው ማንዱ ሀይታ ላውራ ከጅና ማናው ከስሩ ይዳል ወገናችን አንተ ከስር ያለው ማነው ምን ታደርጋለህ? ከሰው ተማሪ ያው ኢሳቤት ያው ማን እንደሚፈረከው አይተናል። እየጮሁት እኮ እነሱ ናቸው አይደለ? እኔ አላረበሽኩ። እኔ ሳወራ እኮ የሚረበሹት እነሱ ናቸው። የሚረበሽ ሰው ካለ ፈርቷል ማለት ነውና ከስሙ እንዳዳምጥ አድርገሻል። ጀግና አይ ጀግና ነሽ። ስለዚህ ያጀማ አይታችኋል። የገዛ እሺ አረላ አስወደኛ አንዴ አስወደኝ ኢሳቤት እሺ አስወደኛ አንዴ እሺ አንዴ አመሰግናለሁ። አድርሶ አድርገሻ ጀግና ነሽ። ወላሂ ጀግና ነሽ። ሲረብሽ አውርደሻል። ስለዚህ ረባሽ እንደሆነ አይተናል። በገዛ ወገኑ ወርዷል። ይቀጥል። አሁን ጥያቄ ያው መጽሐፍ አይተና በቃ አይተና አውርደሻ በቃ ተባረኪ ጀግና ነሽ። ዋናው እንደረበሽ አይታችኋል። እንደሚረበሹ ስድስት ነው ጮሆብኛልና ጀግና ነን አይተና። አሁን ቀጥል። ዳዊት ያደረገውን ተመልከቱ። ዳዊትም አብረውት የነበሩትን ሰዎች ሄደው 200 ፍልስጤማውያንን ገደሉ። ለንጉሡ አማች ይሆን ዘንድ ሸለፈታቸውን አምጥቶ በልካቸው ሰጣለ። የመጽሐፍ ቅዱስ ጸሐፊ አንድ ሚስት ለማግባት 200 ወንዶችን ይገል ነበረ። ሸለፈታቸውን ታውቃላችሁ? ሸለፈት ምንድነው? ኮሜንት ጻፉ። ሸለፈት ምንድነው? ኮሜንት ጻፉልኛል። ሸለፈት ምንድነው? ኮሜንቱ ያጀማ ሸለፈት ምንድነው? ያንን ነገር ማለት ቆርጦ ሰጠ ይላል። ጥያቄያችን ዳዊት በ200 ሸለፈት ያገባትን ሚስት ለምንድነው እግዚአብሔር ያስደፈረው? እግዚአብሔር እዚህ ጋር ምን አለ? እኔ ይሄን አንተ በስጉ አድርገዋል፣ እኔ ግን በህዝቡ ሁሉ ፊት አደርገዋለሁ አለ። ንጹሃን ሴቶችን አዳምጡ። አንዴ ሴቶች አዳምጡ። ምሳሌ ሴቶች ያዳመጣችሁ ምንም በማታውቁት ነገር ባላችሁ በሰራው ኃጢአት እግዚአብሔር ቢያስደፍራችሁ ማለት እግዚአብሔር ያደረገው ይሄን ነው። የሚገርመኝ ነገር ደግሞ መሰላችሁ በእግዚአብሔር ትእዛዝ ነብዩ ዳዊት ያደረገውን ተመልከቱ። በእግዚአብሔር ፍቃድ ምን አደረገ? በውስጧ የነበሩትን ህዝብ አውጥቶ በመጋዝ ተረተራቸው። የእግዚአብሔር ነብይ ምን አደረገ? ሰዎችን በመጋዝ ተረተረ፣ በመጥረቢያ ቆራረጣቸው። ይሄ ነው የመጽሐፍ ቅዱስ ጸሐፊ፣ ይሄን ነው ወገኖቻችን የሚከተሉ ሰዎችን በመጋዝ የሚተረትር ነፍሰ ገዳይ ማለት ነው። የሚገርመው ነገር ደግሞ ዳዊት ይሄን ሁሉ ካደረገ በእግዚአብሔር ተመልከቱ። እግዚአብሔር ምን አለ? ዳዊት በዘመኑ ሁሉ በእግዚአብሔር ፊት ቅን ነገር አድርጎ ነበር አለ። ሰዎችን በመጋዝ እየገደለ ወንዶችን ብልታቸውን እየቆረጠ እዚህ ጋር ተመልከቱ። እግዚአብሔር ምን አለ? ቅን ነገር አድርጎ ነበር፣ ካዘዘውም ነገር ፈቀቅ አላለም ነበር። ስለዚህ አዛዡ ማን ነበር? አዛዡ እግዚአብሔር ነው ማለት ነው። እግዚአብሔር ነው 200 ወንዶችን እንዲገል ብልታቸው እንዲቆርጥ ኢቭን ሰዎችን በመጋዝ እንዲተረትር ያዘዘው ያው እግዚአብሔር ራሱ አገለጠው። እግዚአብሔር ምን አለ? ሱብሃንአላህ ዳዊት በዘመኑ ሁሉ በእግዚአብሔር ፊት ቅን አድርጎ ነበር አለ። ይሄ ነው የመጽሐፍ ቅዱስ ጸሐፊ፣ ይሄ ነው እግዚአብሔር። ወገናችን ታላቁ መምህር መጋቢ ሐዲስ እስኪ መልስ ካለ ደግሞ ላዳምጡት። ስላዳምጡኝ በጣም አመሰግናለሁ። እስኪ መልስ ደግሞ ምን ታርጊ አዳምጣለሁ። ይመቸና ጀማ መርፌ እየሰራ ነው። አቡኪ አየህ አይደለ? በደንብ ነው ያዳመጥነህ። አንተ ደግሞ ሚዩተር ገራኝ ነው ወይ ነው? አራራ ሂድበት። ተመስገን ሚዩት ነህ። ከይ ልጨምርበት አንዴ። ምን አልከኝ? እሰማለሁ። ይሰማል ሐቢቢ። ሂድበት በአላህ ወላሂ ቅቤ እየጠጣው ነው። ድምፁን ከፍ ላድርግላቸው እስኪ። ከሱም ይሄን አላሉም የሚል ነገር እንዳትጨምር ከዚህ በኋላ ምክንያቱም በአንተ መስፈርት አይደለም ቤተክርስቲያኗ ለእኔ ይሄንን የሰጠችኝ፣ የራሷ መስፈርት አላት ማለት ነው። ስለዚህ አሽሙር ነገር የሚመስሉ እንደዚህ አይነት እዚህ ጋር ላሉት ስለሰሚዎቹ የሆነ እንትን ይዘህ ለመውጣት እንደዚህ አይነት አለ መውሰድ ያለብህ። እንደ ቃሉ እንማማር ተባብለን የተገናኘ ነው እና እሱኛውን ነገር እንዳትጠቀሙ። ሁለተኛ እሺ አሁን ሁለት መጽሐፈ ሳሙኤል ዳግማ ቀዳቅማን ነው ካለ ላይ ያነሳውን ነገር ዳዊት ይህንን ኃጢአት በመስራቱ ተቀጥቷል። የተወሰዱት ልጆቹ አይደሉም። ልጆቹ ብለን ያልከው ሚስቶቹ ናቸው። ሚስቶቹን የሰው ሚስት ስለወሰደ የእሱ ሚስቱ ደግሞ ለሌሎች ሰው አዳምጡ በደንብ ያው የሰው ሚስት መድፈር ማሻአላ አመነው ከባድ እንደሆነ የዛን የአንድ ሰው ሚስት በመውሰዱ እግዚአብሔር እንደውም እዚህ ጋር ፍርዱ ቀና መሆኑን ነው የሚያሳየው። የዚህን ስምንት ሚስቶቹ እንዲደፈሩ ማለት እንዲሁ ሌሎች ሰዎች እንዲደርሱባቸው ማድረጉ ያንተም የሰው ሚስት ስትነካ ቀላል መስሏል። ያህል ነው እየሰማችሁ ነው የሚያመው የሚለው ሱብሃንአላህ ሱብሃንአላህ እግዚአብሔር ማለት ነው። ዋው ሚስቶቹ ምን አገባቸው ታዲያ? በማያገባቸው
አዎ ሱብሃንአላህ እኮ ነው። ምንም የሚያውቁ ንጹሃን ሴቶች ተደፈሩ። ይታያል። አውቂ ዳዊት ካመጣቸውን በኋላ ከወሰዳቸውን በኋላ 3 ቦታ ምናምን 3 ፌርማታ ማለት ነው የተደፈሩት። ወላሂ እንደዛ ነው። ቅዱሳችን የጻፈ አትበል። አንድ እሱ ነው። ሁለተኛ ይህን መጽሐፍ ቅዱሳችን የኛ ጋር ለአረዳድ ከሆነ የብሉይና የሐዲስ ኪዳን የሚባሉ 2 መጽሐፍት ነው ያሉን። እነዚህ መጽሐፍታት የታሪክ መጽሐፍት ነው የሚባሉት። በደንብ ማዳመጥ ያለበት ታሪክ ደግሞ ምን ይዟል ማለት ነው? ክፉም ታሪክ ይዟል፣ ደግ ታሪክ ይዟል። የዚህ ክፉ ታሪክ ባለቤት ማን ነው ማለት ነው? ዳዊት ነው ማለት ነው። ክፉ ባደረገበት፣ ደግ በሰራበት ቦታ ደግሞ ደግ ሰርቷል ተብሏል። ወደ ሸለፈቱ ጋር እመጣልሃለሁ። እዚህ ጋር ላለውን ነው መልስልህ። ለዚህኛው ጥቅስ ራሱ እዚሁ ስለመለሰልህ ነው ሌላ መልስ ያልሰጠው። ታች ላይ ንስሐ ገብቶ ይቅር ብሎት ያችን የኦሪዮን ሚስት ሰጥቶት እንደገና ሶሎሞንን የሚያክል ንጉስ እንደወለደ ይናገራል ማለት ነው። ይህንን ራሱ አንተ የምጠይቀውን ቃል ግን የራስ ነብዩ ዳዊት ነው አለ። ዳዊት ነው ዳዊትም በራሳቸው ላይ ይህንኑ ቃል ተጽፎ ታገኘዋለህ። አለይሂም ሰላም ነው 38:24 ላይ በራስ ቁርአን ላይ ማየት ትችላለህ። አውጣለት አለይሂም ሰላም ይቅር እንዳለው አለይሂ ሰላም የጥፋቱን ሁሉ እንዳመነ በእናንተ በራሱ አለ ማለት ነው በቁርአናችሁ። አውቂ የረሳሁት ሐሳብ ካለ እንደዚህ እጅህ እንደዛ ታገልኝ። እሺ እንድጨምር የረሳሁት ሐሳብ ካለ ንገረኝ። እሺ እየመዘገብኩ ነው። እሺ መርሐባ አልመልስለትም ብለው በኋላ አላህ ፊቱን አዞረባቸው ገሰጻቸው ይላል ማለት ነው። እና ትልልቅ ሰዎች አጥፍተው ያልተገሰጹ ኃጢአተኛ ሆነው ኃጢአታቸውን ሰርተው ሲመለሱ ይቅር ብሏቸው የጀማ ሰላት ገናኛ ጋር አዛን እያለ ስለሆነ በሰላት ተሰብስቦ ይቃለ እግዚአብሔር ባህሪ ነው። ተረዳኝ አይደለም? ስለዚህ እዚህ ጋር እነዚህን ሴቶች ለምን ፈረደባቸው ከተባለ ይሄ እግዚአብሔር ፍርድ ነው። ሚስቶቹ ናቸው። እሱ የሰው ሚስት ደፍሮ ስለነበረ ማለት ነው። የሰው ሚስት አምጥቶ ደፍሮ ስለነበር። ይህንን ታሪክ ደግሞ በምንድነው ዳዊት ያለፈው ካልን በንስሐ ነው። በንስሐና አንድ ባንድ ቢንጣጣ አይሻልም? ይምሩ 8 ለምን ሆነ? አንድ ከሆነ የደፈረው አንድ ብቻ ቢደፈርበት 8 መሆኑ ግን ከባድ ነው። ለደፈረው እንኳን ከሆነ ቅጣቱ ሌላ ልጠቅስ እንደምችለው እንትን የለም። እግዚአብሔር ግን መሐሪ መሆኑ ፈራጅ መሆኑን እዛው ምዕራፍና ቁጥር ላይ ሳይቶናል ማለት ነው። አይ ካልክ ደግሞ በአንተም ውስጥ መጽሐፍቱን የጻፉት የአንተ ነብይ የሆኑት አጥፍተው ይቅር እንዳላቸው እናመጣለን ማለት ነው። ይሄ ማለት በነብስም ካልከው ደግሞ ሸለፈት ላልከው ይሄ ህዝብና አህዛብ ተብለው በዛ ዘመን በነበረው ሰዓት በጦርነት ሰዓት በመጽሐፈ ሳይል ምዕራፍ ቀዳማዊ ላይ የጠቀስከውን በጦርነት ውስጥ ስለነበሩ በዛ ጦርነት ውስጥ እግዚአብሔር ለእስራኤሎች አሁን ያሉባትን መሬት ሊሰጣቸው ቃል ገብቶላቸዋል። ያችን መሬት ለመውሰድ ደግሞ ጦርነት ነበረ። በዛ ጦርነት ውስጥ ደግሞ ይሄ ነገር አሁን አንተ ያልከው ተከስቷል ማለት ነው። ይሄ ተከስቶ ያንን ጦርነት አያ ተከስቶ ባለፉት ያደረጉ ግን በመጋዝ ነበር የተረተራቸው። ለምሳሌ በሀገራችን የነበረውን ማንሳት እንችላለን። ለምሳሌ ጣሊያን ጦር መጥቶ የኢትዮጵያን መሬት ሲደፍር ዳር ድንበሯን ሲደፍር አባቶቻችን በሃይማኖታቸውም በጸሎታቸውም ሄደው አሸንፈው ሀገራችንን አቆይተውልናል እና በዛን ጊዜ የሞቱ ሰዎች ዛን ጊዜ የሆነውን ነገር ሁሉ ሀገርን ለማስከበር የሚደረገውን እግዚአብሔር ረድቶን ስናሸንፍ አይ እግዚአብሔር ጣሊያኖች እንዲሸነፉ ያደረገው እግዚአብሔር ስተተኛ ፈራጅ ነው፣ መሸነፍ የነበረባቸው እነሱ ናቸው ልትል ነው ማለት ነው። እዚህ ጋርም የነበረው ጦርነት እስራኤሎች ይችን መሬት እንዲወርሱ ተሰጥቷቸዋል። ከሙሳ ጀምሮ ታውቃለህ፣ ይሄንን ከግብጽ ሲወጡ ጀምሮ ከዚህ በኋላ ወደዚህ መሬት ለመግባት ደግሞ ጦርነት ነበረ። በጦርነት መሀል ደግሞ ይሄ ሆኗል ማለት ነው። በባህላቸው ደግሞ እንዳልከው ከሞቱ በኋላ ይሄን ነገር ተቆርጠዋል ወይ እነዚህ ሰዎች? አሁን ይህንን ማድረግ ምንድን ነውና ነው ስህተት ነው ብለህ ልትወስድ የምችለው? ስለዚህ እስራኤሎች ያንን ጦርነት አድርገዋል። የእግዚአብሔር ሕዝቦች እዛ እየገቡ ነው። ስለዚህ ጦርነት ነበረ መሬት ሲያስለቅቁ። ይህን ደግሞ አድርጉ ተብለው ታዘው ነው። ከመጽሐፈ ኢያሱን ሙሉውን ማንበብ ትችላለህ። እና 37 ነገስታትን አሸንፈው ነው። ይሄ ሁለቱ የመቶ ምናምን ሰው ሳይሆን የሚገርም 37 ሀገር አሸንፈው ነው። መጽሐፈ ሳሙኤል መጽሐፈ ኢያሱ ምዕራፍ 13 ማንበብ ትችላለህ። 37 ሀገር አሸንፈው ምድረ ርስት እስራኤልን እንዲወርሱ አድርጓል ማለት ነው። ይሄ እንግዲህ የእግዚአብሔር ትእዛዝ ነው፣ ፈጽመዋል ወደዛ እንዲገቡ። ስለዚህ እግዚአብሔር የመረጣቸውን ሰዎች ይዋጋል፣ ያስገባቸዋል፣ ቦታ ይሰጣቸዋል። አሁን በዚሁ መሰረት የኢትዮጵያን ቅድም እንደጠቀስኩል አሸንፈው ጣሊያኖችን አሸንፎችን ሀገር ማቆየታቸው አይ እግዚአብሔር ፍርዱን ወደዛ ነበር መፍረድ ያለበት አይነት ልትል ነው ማለት ነው። በዚህ ኮምፔር አድርገን ማየት አለብን።
ከዛ በተረፈ ግን አይ ጥቅሶች ነው የምፈልግ ካልክ ደግሞ ተጨማማሪ ጥቅሶችን ከመጽሐፍ ቅዱስ ልሰጥ ይችላል። በእንደዚህ አይነት መልኩ እግዚአብሔር ፈራጅ እንደሆነ መሐሪም እንደሆነ ይሄ ሁለቱ ከሆነ ለአንተ ግራ የሚያጋቡ ፈራጅ በሚሆንበት ሰዓት የእናንተ አምላክ ክፉ ነው፣ በሚምርበት ሰዓት ደግሞ ያለውን ነገር መዝለል ከሆነ አካሄድ ይሄኛው ትንሽ አያስኬድም። ተጨማሪ ጥያቄ ካለ ቀጥል። እሺ መጋቢ ብሉይ በጣም አድርጌ አመሰግኖታለሁ ለትህትናውና ለመለሱበት መንገድ ማለት ነው። በጣም አመሰግኖታለሁ። ያው ከመጀመሪያው ስነሳ የዳዊት ዝሙት መስራት ሚስቶች መደፈው ትክክል ነው። ዳዊት የሰው ሚስት ቀማ፣ እግዚአብሔር ደግሞ ሚስት ቀማበት ብለዋል። እንደው እንደ ሐሳብ እንኳን ብንቀበለው ዳዊት እኮ የቀማው አንድ ሚስት ነበር፣ ግን እግዚአብሔር የቀማው 8 ሚስት ነው። ያስደፈራቸው እግዚአብሔር 8 ሚስቶች ናቸው። ይሄ ፍትሃዊ አይሆንም። እንደው በቃ አንድ በአንድ እንኳን ቢሆን መቀማት የነበረበት ሚስት አንድ ሚስት ነው እንጂ 8 ሚስት አልነበረም። እግዚአብሔር ዳዊት በሰራ ምንም የማያውቁ ምንም እውቀቱ የሌላቸውን 8 ሚስቶችን ያስደፈራቸው። ሲቀጥል በዚህ አናሎጂ ከሄድን እኮ አንድ ወንድ ከሚስቱ ውጭ ዝሙት ስለሰራ እግዚአብሔር መጥቶ ምንም የማታውቅ ሴት ያስደፍራል ማለት ነው እንዴ? አያስኬድም እኮ። እግዚአብሔር ፍትሃዊ አምላክ ከነበረ መቅጣት ያለበት ዳዊትን ነው አይደል እንዴ? ግን እግዚአብሔር ፍትሃዊ አምላክ ባቸው የምታመልኩት እግዚአብሔር ያስገደለ ወይም ደግሞ ሰው ያስደፈረው ማንን ነው ካለ ንጹሃን 8 ሴቶችን። ይሄ ደግሞ ፍትሃዊ አይደለም፣ ለአእምሮም ለመቀበል ይከብዳል። ግን ለመርሱ አመሰግናለሁ፣ ሐሳቡን አግኝቼዋለሁ። ቀጥሎ ጦርነት እኮ ነበረ፣ በጦርነት ላይ ሰዎች ይሞታሉ እና ችግር የለውም የሚል ነገር አንስተዋል። ጦርነቶች እኮ አሉ፣ ችግር አልነበረውም ጦርነት። ምሳሌ በእስልምና እኮ ጦርነት አለ፣ ግን ጦርነት የሚደረገው ከተዋጊ ጋር ነው እንጂ ከሰላማዊ ሰው ጋር አልነበረም። ዳዊት ንጹሃን ሰዎችን የከተማ ሰዎችን በመጋዝ ተርትሯቸዋል። ቅድም ጠቅሼው ነበረ፣ እንደው ካሰሙት ደግሜ ልጥቀሱለት እንደው አልፎት ከሆነ ማለት ነው፣ አልአስረዶኝምና ማለት ነው። መጽሐፈ ሳሙኤል መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ 20 ላይ እንደዚህ ይላል፣ በውስጧም የነበሩትን ሕዝብ አውጥቶ በመጋዝ ተረተራቸው፣ በመጥረቢያም ቆራረጣቸው ይላል። አድራጊው ማለት ተመከቱ። ቀጥሎ አድራጊው ማለት ነው ዳዊትም በአሞን ልጆች ከተማ ሁሉ እንዲህ አደረገ አለ። አድራጊው ዳዊት ነው። ዳዊት ምንም የሚያውቁ ንጹሃኖችን በመጋዝ ተረተራቸው። ይሄን ያለው። ሲቀጥል በእስልምናም እኮ ኃጢአት ሰርተዋል ብለዋል። በእስልምና ነቢያት መዕሱም ናቸው፣ ማለትም ታላቅ ኃጢአትን አይሰሩም በተአምር። ዳዊትም ቢሆን ኃጢአት አይሰራም። ቀጥሎ ሱረቱ አለይሂ ሰላም አሉኝ። እኔ እንደው ከይቅርታ ጋር ቁርአን አንብበው ያውቁም መሰለኝ እንጂ ቁርአን ላይ ሱረቱ አለይሂ ሰላም የሚባል ነገር የለም። አለይሂ ሰላም ማለት የአላህ ሰላም በእሱ ላይ ይሁን ማለት ነው እንጂ የቁርአን ስም አይደለምና እንደው አንብበውት ከሆነ እንደዛ የሚል የለም። ሰው ልኮሎቱም ደግሞ ከሆነ እየሸወሉት ነው ያሉት ማለት ሜቢ ከስለ ያሉት ልጆች እየላኩላችሁ ከሆነ እየሸወዱ ያሉት እንጂ ቁርአን ላይ አለይሂ ሰላም የሚባል ነገር የቁርአን ምዕራፍ የለም። እሺ መምህር እና ዋናው ዳዊትም ሆነ ነቢያት በእስልምና ኃጢአት ሰርተው አያውቁም። ወላ ነብዩ ሰለላሁ ዐለይሂ ወሰለም እንኳን ቢሆን ታላቅ ኃጢአት ሰርተው አያውቁም። የትኛውም ነብይ መርሳት ምናምን ከሆነ ትክክል፣ ነቢያት ሰው ናቸው። ነብዩም ይረሳሉ፣ ነብዩ ዳዊትም ይረሳል፣ ችግር የለውም። ኢየሱስም ታላቁ ኢየሱስ ራሱ ይረሳል። ግን ደግሞ ኃጢአት ኢየሱስም አልሰራም በእስልምና። ግን በክርስትና ስንመጣ እንዳየነው አሁን ብዙ ነገሮች አሉ። ኢቭን ኢየሱስ ላይ እንኳን ብንመጣ ገድለ መባጽዮን ላይ ኢየሱስ ምሳሌ መባጽዮንን ይስማቸው ነበር ይላል። ይሄ ተገቢ ነገር አይደለም አይደል እንዴ? ለአእምሮ አልቀበለውም። አሁን ኢየሱስ ይሄ ኢየሱስ መቼም እንደ አምላክም እንደ ቅዱስ ሰውም አላየውም። ለምን በቃ እሺ እመለሳለሁ። በቃ እመለሳለሁ። እሺ ገድል ከሆነ መጀመሪያ ፖይንቱ ላይ በቆምነው ላይ እንጨርስ። እሺ ስለተነሳ እሳቸውም ስላነሱ ነው። እሳቸውም አስተዋል ብዬ እኮ ነው እትቼዋለሁ። ይቅር በቃ ይቅር። ከመጀመሪያ ጥያቄ ላይ እዛ ላይ ትኩረት አድርገህ በቃ ችግር የለውም። ኢሳቤት ተባረኪ። አይ ተቀብያለሁ። ኢሳቤት ተባረኪ። እሺ ያው ያነሳሁበት ምክንያት ለምን መሰለሽ? ያው እሳቸውም ስለ ነብዩ ሰለላሁ ዐለይሂ ወሰለም ስላነሱ በዛውም ኢየሱስ መባጽዮንን እንደሳማቸው ሊገለጽላቸው ብዬ ያው ገልጬዋለሁ። ገድለ መባጽዮን ፔጅ 29 ላይ ያለ ኢየሱስ እንደሳማቸው ማለት ነው። ያው ይሄ ደግሞ ጥሩ ነገር አይደለም፣ ወንድ ጋር መሳሳም። ኤኒዌይ መምህር ለመልሱ በጣም አድርጌ አመሰግናለሁ። ዋናው ግን ዳዊት ንጹሃን ሰዎችን ይገላል። የሚገርመው ነገር ደግሞ አባ ያልነኩት ነገር ምንድን ነው? ይህን ሁሉ ያደረገው ዳዊት እግዚአብሔር መጥቶ ምን አለ መጽሐፍ ቅዱስ ላይ? ዳዊት በዘመኑ ሁሉ ቅን ነገር አድርጓል፣ ካዘዘውም ነገር ሁሉ ፈቀቅ አለም ብሎ አመሰገነው። እና ይሄ ተገቢ አይደለም። ሰዎችን በመጋዝ እየቆረጠ እየጨፈጨፈ አሁን የጻፈው መጽሐፍ ለምን ይነበበ? ክርስትና ለምን አሁን ትከተሉታላችሁ የሚል ነገር ነው ያነሳሁት። ለማንኛውም አንድ ዙር ያስረዱኝና ከዛ በኋላ ዋናው ርዕስ ስላሴ ስለሆነ ስላሴ ላይ ደግሞ በክርስትና አብ ወልድ መንፈስ ቅዱስ ሶስት አምላኮች እንደሆኑ ሶስት አምላክ እንደሚመለክ በክርስትና በደንብ አድርጌ ለህዝቡ ላስተምርና ልወያይ ይፈልጋሉ፣ ፈቃደኛ ከሆኑ ማለት ነው። በጣም አድርጌ አመሰግናለሁ በድጋሚ። ቀጥሉ መምህር አቡኪ። ወይ እምሩ ወይ
ይሰማ የሆነ አይዲያ አድ ብታረግላችሁ አሪፍ ነበር። ይሄ በእኛ ያለውን ወላ ተዚሩ ዋዚረቱን ዊዝረ ኡኽራ የሚለውን አንድ ሰው የሌላውን ሰው ኃጢአት እንደማይሸከም ሁሉም በየራሱ እንትን እንደሚል ብትነግራቸው ደግሞ ሞራባ እንትን ይሉ ነበር። አያ ቆስና ወይሻለ ማጠቃለያ በየነ ለማጠቃለያ አስቀምጪ ይነሳ ኢንሻአላህ። ኦሪት ዘፍጥረት ምዕራፍ 18 ቁጥር 25 ኦሪት ዘፍጥረት ምዕራፍ 18 ቁጥር 25 መጽሐፈ መክብብ ምዕራፍ 12 ቁጥር 14 ወደ ሐዲስ ኪዳን ስንመጣ ደግሞ ወደ ዕብራውያን ሰዎች የሐዋርያው ጳውሎስ መልእክት ምዕራፍ 12 ቁጥር 23 እንደውም እዚህ ላይ የሁሉ ፈራጅ ወደሚሆን ወደ እግዚአብሔር ፍጹማን ወደ ሆኑት ወደ ጻድቃን መንፈሶች ደርሳችኋል የሚል ነው። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 8 የሐዋርያት ሥራ ምዕራፍ 17 ቁጥር 37 ወደ ሮሜ ሰዎች ምዕራፍ 2 ቁጥር 6 እርሱ ለእያንዳንዱ እንደ ስራው ያስረክበዋል ይላል። እዚህ ላይ አንደኛ የጴጥሮስ መልእክት ምዕራፍ 1 ቁጥር 17 እንግዲህ እዚህ ምዕራፎች ላይ አሁን የጠቀስኳቸው ላይ እንግዲህ ምዕራፍና ጥቅስ እግዚአብሔር ፈራጅ ለመሆኑ ላላችሁ ከታች ጽፎም ለነበራችሁ እነዚህ ጥቅሶች እግዚአብሔር ፈራጅ መሆኑን ይናገራል። እግዚአብሔር ግን እንደ ሰው በበቀል አይደለም ወይም በስሜት የሚፈርድ አይደለም። እንደዚህ መጽሐፍ ቅዱስ ሲል የሚፈርደው በጽድቅና በእውነት ነው የሚፈርደው። እግዚአብሔር በጽድቅና በእውነት ይፈርዳል ስንል ደግሞ እንደ ስራው ይከፍለዋል ስንል ግን መስፈሪያው ሚዛኑ ግን በእጁ ነው ያለው። ያንን መስፈሪያ እንዴት እንደሚሰፍር እንዴት አይቶ እንደሚፈርድ ለዚህ የሚገባው ይሄን ያለው የሚለው መስፈሪያ ግን በእጁ የተያዘ ነው። ይሄንንም በማቴዎስ ወንጌል ምዕራፍ 3 ቁጥር 11 አካባቢ ላይ ስታነብ ዘመስኤ ውስተ እዴሁ መንሹ በእጁ የተያዘ ነው በዘቦቱ ያነጻው ደግሉ አውድማውን የሚያጠራበት መንሹ በእጁ የተያዘ ነው ተብሏል ማለት ነው ለእግዚአብሔር። ስለዚህ ለተመለሱ ሰዎች ደግሞ ምህረትን የሚሰጥ ነው። መሐሪ መሆኑን ደግሞ የምህረት አምላክ መሆኑን ደግሞ ቀጣይ ላይ ጥቅሶች ካስፈለጉ ሰጣለሁ። ይሄንን ያዝ። አሁን ተመልሰን መላልሰን ስንሄድ እኔ አንዳንድ ነገር ስጠይቅ የምዘላቸው ነገሮች አሉ። እኔ እንግዲህ አሁን ወዴት ልንገባ ነው? ዳዊት ይህን ነገር አጥፍቶ እግዚአብሔር የእሱን መጽሐፍት አሁን ያንተ ማሳረጊያ ረካት ይችነች። አሁን ወደ አንድ ነገር ልንሸጋገር ነው። እዚህ ላይ ዳዊት እዚህ ጋር በእግዚአብሔር ታዞ የምድረ ርስት እስራኤልን ሊወርሱባቸው ሲመጡ ከኤሎፍላውያን ጋራ ወይም ፍልስጤም ከሚባሉት ጋር ያደረጉት ጦርነት ነው። ይህንን ነገር ያደረጉትን ጦርነት እግዚአብሔር ፈቅዶ ያደረጉት እንደሆነ መጽሐፍ ቅዱስ አረጋግጧል። አዎ አረጋግጧል። ይህንን መጽሐፍ ቅዱስ ያረጋገጠውን ጦርነት እና አንተን እርኩስ ነው ብለህ ካልክ ይህንን የምትል ከሆነ በአንተም እምነት ውስጥ ነቢይ ያደረጉት ይሄ ያደረጉት በደል የሚባሉ አሉ። አሁን ስለዚህ አንድ የቁርአን እኔ እሺ እርግጥ ነው ቁርአን አላነበብኩም። ከቁርአን ውስጥ አሁን እየወጣ እዚህ ላይ እንነጋገራለን። ነብዩ ያደረጉትንና ምን ያህል ይሄን አድርገው እንደገና የሳቸውን ቁርአን እንዴት ልትቀበሉ እንደቻላችሁ ኮምፔር ማድረግ አለብን። ይሄ ከሆነ አሁን ያንተ ማሳረጊያ ምንድነው? እነዚህ ሴቶች ላይ እንትን ተብሏል። አንድ ጦርነት አድርጓል ዳዊት። ስለዚህ ጦርነት ያደረገን ዳዊት ሚስት እንደዚህ ያገባ ዳዊት የእሱን መጽሐፍ መቀበል በእግዚአብሔር ፊት ቀና ነገር አድርጓል ተብሎ መባል አይገባም ነው ያንተ ማሳረጊያ። አሁን ደምድመ እየሄድክ ያለው ይሄን ደምድመ ከሄድክ አሁን ደግሞ ወደ ቁርአኑ መምጣት አለብን። ምናልባት ቁርአን መጽሐፍ የያዙ ልጆች ካሉ አስገቢልኝና ያውጡልን። አሁን እሳቸው ደግሞ ያንተ ነቢይ ያደረጉትን ነገር ሁሉ ያመጡታል። ያ ማለት ነቢዩ ያደረጉትን ነገር ሁሉ ይሄንን አንስተን ደግሞ እሳቸውን ቁርአን መቀበል ህጋዊ ነው ወይ ብለን ኮምፔር እናደርገዋለን። የኮምፔር ስራ ስለሆነ የሰራው ማለት ነው። ስለዚህ ወደ እሱ እንሄዳለን። ቆይ አንድ ጊዜ እናጠቃለውና ከዛ እናጠቃለዋችን እሺ እናጠቃለውና አይ መምህር ይሄ እናጠቃለው አይደለም። እሺ አሳጥሩት በቃ ችግር የለውም። አይ ያልኩት ባዳመጥኝ ቁጥሩ ነበር ያልኩት መሰላችሁ። እሺ አሳጥሩት በቃ ችግር የለውም። የማሳረጊያ ላይ የተበላሸ ነገር ስላለ ነው። ይህንን ሰው ቅዱስ መጽሐፉ እንዴት ትቀበላላችሁ? እግዚአብሔርን በቀና ነገር አደረገ ለምን አለው ብለሃል አይደለ? ይሄን ሁለት ነገር ይዘህ ልትወጣ ነው አንተ የፈለገው። ይሄን ሁለት ነገር ይዘህ እንዳትወጣ ደግሞ ምን ልናደርግ ነው? እኔ አንደኛ የመለስኩልህ መልስ ይህንን ነገር አድርግ ተብሎ በእግዚአብሔር የታዘውን ነገር አድርጎ ነው ጦርነት ዳዊት ያደረገው። በሰራው ኃጢአት ደግሞ ተቀጥቷል ዳዊት። ተቀጥቶ ደግሞ ንስሐ ገብቶ እግዚአብሔር ይቅር ብሎታል። ይህንንም ደግሞ ይቅር እንዳለው ደግሞ በአደም አርጌ የራስንም ቁርአን ቅድም ጠቅሼልህ ያሁኗ ላይ ሳይሆን በፊት ጠቅሼልህ ተደራርተናል። ስለዚህ ይህንን ካላመንክ በዚህ በኩል እንመጣና ደግሞ ያንተ መጽሐፍ ጋር ያለውን እሳቸው ይህን ሁሉ አድርገው የእሳቸውን ቁርአን ከተቀበልክ አንተ እዚህ ጋር ያለውን ለመተቸት ሞራል አይኖርህም ማለት ነው። እና ወንድማችን አቅርብልኝ።
እሺ አመሰግናለሁ። ትልቁ ላይ አርግኝና ላቅርብላቸው። እንዴ ትልቁ ላይ አርግኝ ላሳያቸው። እሺ ትልቁ ላይ አርግኝ። ኦኬ እሺ እሺ እንግዲህ መድፈር ማለት ኮንሴፕቱ ምንድነው? መድፈር ማለት አንድን ሰው ያለ አንተ የገባኸው ልከፍት ካሜራ ልከፍት የገባኸው እንጂ ነው አይደለም። የገባኸው ካሜራ ልከፍት ነው። መምህር ማለታችሁ ነው። ካሜራ ከፋች ነው። ካሜራ ከፋች ነው እሱ አትርሷ። ይሄ ማጨበል መፍራት ይባላል። ካሜራ ከፋች ነው። አንተ ዝም በል። መምህር ናቸው። ካልሆነ መምህር ጨርሱን አጠቃላይ አንተ ካንተ ጋር አለ። ፍርሃት። ይሄ ፍርሃት ነው። መምህር ማዋት አይችሉም። ቆይ ኤልሳቤጥ ይሄ ማጭበርበር ነው። አልጨረስንማ። መምህር ይጨርሱና ከዛ ከጨረሱ በኋላ ይሰራል። ካልሆነ ንገሪው። እሺ ቃል አንዴ ዝጋለኝ። ያው ለእምሩ እኛ የጠየቅነው ነው ያቀረበ እንጂ ከሱ የሆነ አንድም ነገር አላመጣም። ስለዚህ ምን እናድርግ መሰለሽ ኢሳቤጥ፣ አይደለም ይሄ ማምለጥ ይባላል። አሁን እያወራህሉት ከአንድ ደምጭኛ ኢሳቤጥ ሐሳቤ ልንገርሽ አንዴ። እያወራህሉት ከመምህር ጋር ነው። መምህር ጋር እንጨርስና ቆይ አንዴ ይረጋል። ማነህ ረጋብ አንዴ ሚውት አድርግ። ከእንደዛ ከሆነ በቃ አማቀቻው አንተ ጋር አለ። አንተ ካወቅ አንተ ጋር አለ። መጀመሪያ እሳቸው አለማቋቸው ልጨርሳ። እሳቸው ጋር አለማቋቸው ልጨርስና እናጠቃላ። ይሄ ማጭበበ እናጠቃልና ከዛ በኋላ እሱ ደግሞ ያወራል። አይደለም ኤልሳቤጥ አዳምጪኛ። መምህር አይችሉም ይበሉና ከዛ በኋላ ወደሱ መጀመሪያ ክርስትና እናጠቃላ። ክርስትና መጀመሪያ እናጠቃላ። ትረበሹ ኖ ሪከርድ መደረግ አለበት። ሪከርድ አድርጉ በደንብ ያጀማ ታዘቡ። መምህር መልስ ከብዷቸው አጋዥ ፈልገዋል። መጽሐፍ ቅዱስ ላይ የተነሳውን ነገር ሳንጨርስ ርዕስ እየቀየሩ ነው ያሉት። በመጽሐፍ ቅዱስ መሰረት እግዚአብሔር ንጹሃን ሰዎችን እያስደፈረ ነው ያለው። አይደለም ኤልሳቤጥ፣ መጀመሪያ የተነሳውን ነገር መጨረስ አለብና አዳምጪኝ። እሺ ድስኛ ላውራሽ አንዴ። ቆይ አንዴ እንደዛ ከሆነ ቆይ ክርስትና እናጠቃልና ከዛ በኋላ ወደ እሱ ጋር ደግሞ ቀጥላለሁ። መጀመሪያ መምህር ጋር ጨርሳ እንድትፈቀጂልኝ። ካልሆነ አንተ ክፈትላችሁ። ሲጀመር መምህር ካሜራ ከፍት እንዳሉት። ቆይ ኧረ ማነህ ረጋ በል። ለምን ትረበሻለህ? ቆይ አንዴ ኧረ ቆይ ረጋ በል። አይልም እንደዛ አክቹዋሊ እንደዛ አይልም። ኧረ ባስ እንግሊዘኛ ተማር። ኢንተርኮርስ ነው የሚለው። ኢንተርኮርስ መድፈር አይልም። ያጀማ ጎግል ማምጣት ጀመረ። ጎግል ገባ። ጎግልን ተውና አንዴ እኔ ጋር ኤልሳቤጥ ይቆ አንዴ ካልሆነ በቃ በዩቱ ፈርቷል ማለት ነው። አያችሁ አጀማ ይሄን ያልኳችሁ እየተረበሸ ያለው ሐሳቢን አንዴ አስወሩ ሚስትህ አንዴ ልጁን ንገሪው። አሁን ልጁን ንገሪው አንዴ አይደለም እየረበሸኝ ያለው እኮ አንዴ አልጨረስኩም እኮ ነው። አስጨርሱኝ አንዴ ፕሊዝ፣ እባካችሁ ጨርስ። አይደለም አንተ ነህ እየረበሽክ ያለው እኮ። ማን ነህ እየረበሽክ ያለው እኮ? አንተ ነህ። ያጀማ ተመልከት እንግዲህ። ቆይ አንዴ ስሜት አትሁን። ቆይ ንገሪው እስኪ ኤልሳቤጥ ንገሪው። አንቺ ከሰማሽ ካሜራ እኮ የተቀጠቀጠ ያለው እኮ አንተ ነህ። ማን ነህ? ካሜራው አሳየው። እጅህ የተቀጠቀጠ እኮ ያለው አንተ ነህ። እጅህ እኮ አስታውቃል ሀቢቢ። ቆይ አንዴ ላውራ ኤልሳቤጥ። ቆይ ኤልሳቤጥ አንዴ አይደለም ይሄ ከሆነ በቃ ኤልሳቤጥ ውይይቱ ያለቀ ነው ማለት ነው። አይደለም ቆይ ፍትሃዊ መሆን አለብሽ። ፍትሃዊ መሆን አለብሽ። አንዴ ሚውት አድርግ ስትባል ሚውት አድርግ። እኔ ሚውት አድርግ የለ እንደ ቤትህ ስሜት መቆጣጠር ካልቻልክ አያችሁ ያጀማ ወደን ገቡ ያሉት ታዞ ነው እንጂ ከሷ አንዳች ነገር እኮ አላመጣም። ቁርአን የምታውቁ ልጆች ግቡልኝ። ስለዚህ መምህር ጋር ልጨርስና አይደለም መምህር ጋር ልጨርስና እሱ ደግሞ ያወራል። ቆይ መምህር ጋር ልጨርስ። ያሳፈረውማ መጽሐፍ ቅዱስ እኮ ነው። ልጨርሳ መጀመሪያ ክርስትና ላይ ምን ነካችሁ? ክርስትና ፈራችሁት እንዴ? ልጨርሳ ክርስትና ላይ መጀመሪያ ክርስትና ላይ እንጨርሳ። አትደበቁ በእስልምና በእስልምና አትደበቁ። መጀመሪያ ክርስትና ላይ ያለው እግዚአብሔር ንጹሃን ሰዎች እንዳስገደለ አውርተን እንጨርስ። ማን አንዴ ረጋ በልቆ አንዴ መምህር ይጨርሱ። አንዴ መምህር እስካዳምጣቸው አንዴ ማን ስሜታችን ያጀማያቸው ይሄን ያልኳችሁ መጽሐፍ ቅዱስ ሲገለጥ ዘለው ሄዱ። ልጨርሳ መጀመሪያ እንጨርስ። መጀመሪያ አያችሁ ያጀማ ታዘቡ። ይሄን ያልኳችሁ ቆይ አንዴ ነው ታረገ። ኧረ እባክህ አንዴ አትረበሽ። አንዴ ማን ልጨርሳ። አልጨረስንም እኮ እግዚአብሔር ያደረገን እንኳን አልጨረስንም። እንጨርሳ አንዴ አትረበሽ። ቆይ ያጀማ ታዘቡ። ልጨርሳ አላለቀም። ክርስትና ላይ እኮ ክርስትና ላይ አልጨረስንም። ክርስትና አውርቻ አልጨረስኩም። እስኪ አዳምጠኛ አንዴ እስኪ አዳምጠኝ። ቤት መጣው እስኪ አዳምጠኛ አንዴ። አሁን ያለ ነው ተረኛ ነኝ። ተረኛ ነኝ። አቀማጫ ተረኛ ይወጣኝ። አረቃ አንዴ ስሜት አጥቶ ያሸማቀቁም የእግዚአብሔር ቃል እንደሆነ እኮ አየን። እግዚአብሔር ቃል አሸማቋችኋል። አይተናል እኮ ያጀማ
እግዚአብሔር ሴቶችን እንዳስደፈረ ቄሱ ስላመነ ረበሸው። ወላሂ ነው ረበሸው። አታችሁ አይደል? ቄስ ምንድን ነው ያለው? መምህር መጋቢ ሐዲስ አዎ ነው ያለው። እግዚአብሔር ንጹሃን ሴቶችን አስደፍሯል። ታዘቡ። በቃ መምህር ማለት አልቻሉም ማለት ነው። መምህር ማለት ካልቻለ በቃ ይሄ ማመጥ ነው። ወገኔ ኧረ ስሜታትና ቆይ ትርጉም ጎግል ገባ። ያ ጀማ ጎግል አያችሁ? ያ ጀማ ጎግል ጎግል ታዘቡ። ጎግል እየከፈቱ እንደዚህ የሚያጨበብሯቸው ሚውት አድርገው። እስኪ ሚውት አድርገው መጀመሪያ። እስኪ ሚውት አድርገው አንዴ አዳምጠኝ። እስኪ አዳምጠኝ አንዴ። እስኪ አንዴ አዳምጠኝ። እስኪ ሚውት አድርገው። እስኪ አንዴ ሚውት አድርገው። እስኪ አንዴ ሚውት አድርገው። እስኪ ሚውት አድርገው። እስኪ ሚውት አድርገው። እሺ ሚውት አድርገው። አንዴ ሚውት አድርገው። አንዴ ነው አይደለም። አሁን ቻልጨረስኩማ አይደለም። ክርስትና ሳንጨርስ የክርስትና እንደዛ ከሆነ አው የእግዚአብሔር ጉድ አሳፍሮናል በሉና ኤልሳቤጥ አንድ አትረበሽ። እሺ የትኛችሁን ልስማ ነገሩ የትኛችሁን ልስማ? ጎግል። እሺ እንደዛ ከሆነ አዳምጪኛ። እንደዛ ከሆነ እግዚአብሔራችሁ ንጹሃን ሴቶችን እንዳስደፈራቸው እንዳስለቀሳቸው እመኑና ጎግል ነው ወላሂ ነው ይመጣል። ከስለ ይመጣል። የከፈከው ጎግል ነው። አስረዳካለሁ። ቆይ እንደሆነ አስረዳካለሁ። ቆይ አጎበስም አክቹአሊ ጎግል ነው። ሰርች አገለ ቆይ ያያችሁ አሰራም እኮ እስኪ አዳምጥ አንዴ። እስኪ አንዴ ታዳምጠኛለህ? እስኪ አንዴ ረጋ በል። አንዴ አስወራኛ። እስኪ አንዴ ረጋ በል። ቆይ እስኪ አንዴ አስወራኛ። መጀመሪያ እግዚአብሔር ያስደፈረውን ጨርስና ያ ጀማ ታዘቡ። እንግዲህ አያችኋ፣ ቤታቸው ድረስ መጥተው እንደዚህ ነው የሚጮሁት። አያችኋ፣ ይጮሃሉ። ለምን? መጽሐፍ ቅዱስ ከፍተን ስናነብ ውስጣችሁ ይረበሻል። ይሄን ያልኩት ያው አፍሪካ አንተና ያፈርኩ ካላፍርክ እግዚአብሔር ለመጨረስ ያለባት ያ ጀማ ታዘቡ። እንግዲህ ይሄን እግዚአብሔር የተጸየፈው መጽሐፍ ቅዱስ ላይ ያደረገውን ነገር ለመከደ ጎግል ላይ የከፈተ ያለው ጎግሉን ግን እንዳላጓረድበት። ቆይ ኤልሳቤጥ ቆይ አይደለማ አንድ ደቂቃ ስጭኝ። በደቂቃ እናወራ። እሺ ደቂቃ ስጭኝ። እሺ ቆይ አንድ ደቂቃ ስጭኝና ከዛ አንድ ሐሳብ ላስቀምጥ። አስወሩኝ እስኪ ቤታችሁ በዚህ ታስወሩኝ ይባላል። ቤታችሁ ድረስ መጥቼ አስወሩኝ እስኪ አንዴ። ያፈራችሁት እኮ እናንተ ናችሁ። መጽሐፍ ቅዱስን ሲከፍት እኮ መጫወት ጀመራችሁ። አሁን ላውራሽ። አሁን ላውራ እየሰማነው ቃል አንዴ ዝጋለኝ ነገር በደም እንዲዘጋ አሁን ከአባ ጋር ይቀርና ወሬ ሁለታችሁ ላይ ነው በቃ መሄድ ማለት ነው። አምስት ደቂቃ ሰጣችኋለሁ። 5 ደቂቃ ያዝ እንደ ቅድሙ አንተ ራስህ በራስህ ሞባይል ማለት ነው። መጀመሪያ አንዴ አባ ገልጨረሳ እስማማለሁ። መጀመሪያ አንዴ ቆይ አንዴ ተነኩኝ አባይ ቆይ አንዴ አባ ወሩት ላይ ያርማችኋ። አባ መጽሐፍ ቅዱስ ላይ ያደረገው እግዚአብሔር ትደውታል። አላራቆኝ እግዚአብሔር ላይ ከሩት ነገር አለ። እግዚአብሔር ንጹሃን ሴቶችን አስደፍሯቸው። እሱ ነገር አልመለሰልኝም። ቆይ አንዴ እሱ ላስጨርስ አንዴ ፕሊስ ፈቀጂልኝ። ላውራ አንድ ደቂቃ ብቻ ላውራ። ያ ጀማዓት الخير አያችኋ፣ ይሄን ያልኳችሁ የእግዚአብሔር ነገር ሲከፈት ወዳውኑ መጮህና መረበሽ ጀመረ። ያለው ምንድነው? እግዚአብሔር ንጹሃን ሴቶችን አስደፍሯቸዋል። 8 ሴቶች በአደባባይ ተደፍረዋል፣ አሰልፈው አስደፍሯቸዋል ነው ያለው። አባ ወደዱም ጠሉም ይሄን ነገር ማመን ወይም ደግሞ አልችልም ብለው መጨረስ አለባችሁ። ካልሆነ ውይይቱ አልቋል። ያ ጀማ እግዚአብሔር ሲነሳ ወዳውኑ መጮህ ጀመሩ። እግዚአብሔር ነው ንጹሃን ሴቶችን ያስደፈረው። አላለቀም። ኤልሳቤጥ አረተኝ አላለቀም። አይ አይደለም። ኤልሳቤጥ አልጨረስኩም። ደቂቃ ያለቀሽ ደቂቃ አየን እኮ አባ እኮ እንደማይችሉ እኮ አየን። ኤልሳቤጥ ግን ሰምተሻቸው ከሆነ እኮ ምን አለ መሰለሽ እግዚአብሔር ኤልሳቤጥ ሰምተሽ ከሆነ ምን አለ መሰለሽ እግዚአብሔር ሰምተሽ ያሉትን ልገምልሽ ምን አለ መሰለሽ አባ እግዚአብሔር አው ሴቶችን አስደፍሯል ብለው አምነውልሽ በተዘዋዋሪ ማለት ነው። ቃል በቃል በተዘዋዋሪ ብለውታል። ይሄንን ስለዚህ ብለዋል፣ ወላሂ ብለዋል። አው እግዚአብሔር ብለዋል ብለዋል። አይ ብለዋል። እሺ አንድ ደቂቃ አትሳደቢ። አንቺ ስድባት ጀምሪ። አንዴ ቆይ እሺ አንዴ ልጨርስ ሀሳቤን። ቆይ አንዴ ሀሳቤን ልጨርስ ይችላል። እሺ ኤልሳቤጥ ለመጨረሻ ጊዜ ምን ካላስወራሽ በቃ ለወርድ ነው። ከፍታችሁ አንዴ አዳምጪኝ ነው። እሺ ካላስወራሽ እሺ አዳምጪኝ። መጀመሪያ በገልጨ ስረጋቤ እስኪ አንዴ ቃስ አንዴ ረጋቤ እስኪ ምን አስጮሻል? ለምን ረጋቲ እስኪ አንዴ ረጋቤ። አይ ወንደስ ረጋሽ አረ አልሰደብኩም። እኔ ሰደብሽኝ እንኳን ኤልሳቤጥ አንቺ እኮ ሰደብሽኝ እኔን አይደል? እንዳሁን ላውራ
እሺ ደቂቃ ላስጀምር። ያው አንድ ደቂቃ ብቻ ነው። እሺ ያው እንዳትቆጡ ካቋረጡኝ ድጋሚ ደቂቃውን ጀምረዋለሁ። እሺ አዳምጡ በደንብ። አልሐምዱሊላሂ ወከፋ። በመጀመሪያ አላሁ አክበር አላሁ አክበር አላሁ አክበር። ሁለት መምህሮች መተው እንኳን ጥያቄውን ሊመልሱ እንደማይችሉ አይተናል። ስድስት ነገር ተረበሹ፣ ምንም አልተሳካም። ዋና ጋች ሚውት ማድረግ ጀመሩ። እሺ ደቂቃ ነሽ፣ በደቂቃ መልሱልኝ። እሺ በቃ እሺ ልመለስ። እሺ በቃ ችግር የለም ልመለስ። በቃ እሺ አክቹዋሊ ቤቴ ነኝ። ቆይ አክቹዋሊ ቤቴ ነው ያለው። እሺ አክቹዋሊ ቤቴ ነው ያለው። እዚህ ጋር ሰው እያዳመጣችሁ አሉ። አራዳ በሉ። እሺ ደቂቃ ልጨርስ። አንዴ ደቂቃ እንኳን አልጨረስኩም። አላልኳችሁም? እኔ ሳወራ ክርስቲያኖቹ ይረበሻል። አያችሁ? አንድ ደቂቃ ዝም በሉ። አንድ ደቂቃ ብቻ። አንድ ደቂቃ ዝም በሉ። ያላ ጀግና ከሆናችሁ አንድ ደቂቃ ዝም በሉ። ያላ እንያቸው። አንድ ደቂቃ ብቻ በአላህ ሞክሩ። በአምላካችሁ አንድ ደቂቃ ሞክሩ። እሺ ላስጀምር ደቂቃ። ዝም በይ። አንድ ደቂቃ ሞክሪ። አችልም ለምን የእግዚአብሔርን ግን እሺ ፖለቲካ አላወራም። በቃ ፖለቲካ ከመሰለሽ አላወራም። በቃ ደቂቃ ላስጀምር። አልሐምዱሊላህ ወከፋ። አያችሁ ሲያወሩ ይረበሻሉ። ለምን? መጽሐፍ ቅዱስ ሲገለጥ ስለሚያማቸው። ደግመዋለሁ፣ አስረግጬ እናገረዋለሁኝ። መጽሐፍ ቅዱስ መጽሐፈ ነገሥት ቀዳማዊ ላይ የመጽሐፍ ቅዱስ ጸሐፊ የሆነው እግዚአብሔር እንደ ልብ ያለው ነብዩ ዳዊት ዝሙት ሰርቷል። እግዚአብሔር ደግሞ በዝሙት ሴቶችን አስደፍሯል። ይሄን ነገር አዳምጡኝ አንዴ። ሁለቱም አባቶች መጥተው ሊመልሱት አልቻሉም። ወረበል ከአብ አልቻሉም። አምላኪ ብለው እያመለኩ ነው ያሉት ክርስቲያኖች። ግን ምንድን ያለው ተመክሮ ያደረገውን አንተ ይሄን በስውር አድርገዋል፣ እኔ ግን በሕዝቡ ፊት አደርገዋለሁ አለ እግዚአብሔር። አስደፍራቸዋለሁ አለ እግዚአብሔር። ይሄን ያለው ማን ነው? አምላካቸው ነው። ይሄን ለማድረግ ምን ያደረጉ? ገቡ፣ ጮሁ፣ ወረዱ፣ በዚህ ገባ፣ በዚህ ወጣ። ኢቭን እኔ ጋር እዚህ ጋር ላይቭ ላይ እንኳን ይሄ ሁላ ሰው ያዳመጠ ምንም መልስ ሊመልሱ አልቻሉም። በተዘዋዋሪ ክርስትና መልስ እንደሌለው መጋቢያነ የተባሉ ሰዎች በሙሉ ዲያቆናትን ቢሆኑ መመለስ እንደማይችሉ አይተናል። ዋና ፖይንት ደግሞ በመጽሐፍ ቅዱስ መሰረት ዝሙት አሁን ዋናው አንድ ስለዚህ መጋቢ ብሉ ሐዲስ አንድ አልጨረስኩም ፕሊዝ። እቺ ብቻ ወለ ጨርሽችን ብቻ። ስለዚህ መጋቢ ብሉ ሐዲስ አንድ ድል የመጨረሻ ድል የሚችሉ ከሆነ እግዚአብሔር ያስደፈረበትን ይመልሱ። ካልሆነ 4 ነጥብ አድርገን ያው መምህሩ እንደማይችል በገዛ ቤታቸው አሳይተናቸዋል። ዘግተን እንወጣለን ማለት። ስለዚህ መጋቢ ብሉ ሐዲስ መልስ ካሉት ይመልሱ፣ ካልሆነ ግን በተዘዋዋሪ አልቻሉም ማለት ነው። አንዴ መጀመሪያ መጋቢ ያወሩ መጋቢ ንገሪው ሚውት አድርገው እስኪ ንገሪው ሚውት አድርገው አንዴ መጋቢ ያወሩ መጋቢ ያወሩ መጋቢ ጋር ጀነኩታ አንዴ መጋቢ ያወሩ አንዴ ኧረ ተይ ስድባት ጀምሪ። ቁጭ አድርጌ እኮ መምህሮችን ያስተማርኩኝ እኮ ኤልሳቤጥ። ቁጭ አድርጌ እኮ መምህሮችን ያስተማርኳቸው ኤልሳቤጥ። አልተዘኝም ወላ ተምረዋል እኮ። አሁን መጋቢ ብሉይ ኪዳን አፍ አላቸው። አንዴ አዳምጪኝ አንዴ። ኧረ ምን ነካሽ? አይደለም አዳምጪኝ። ኧረ ረጋቢ ምን ነካችሁ? ቆይ አንዴ ምን ነካችሁ? አጭው አትረበሹ። ቆይ አንዴ ቆይ አትጩ። አየኔ እኮ ቄስ ተቀበረ እኮ ማን ተቀበረ እኮ ያ ጀማ መምህር ተቀበረ። ቆይ እስኪ አንዴ አዳምጡኝ። እስኪ አንዴ አዳምጡኝ። አንዴ አዳምጡ። መምህር አፍ የላቸው አይችሉም። ለምን እንደሚደረገው አይደለም። መምህር ይመልሶ መጀመሪያ እግዚአብሔር ቆይ አትሳደቡ። አትሳደቡ። ተይሰሳት ነው ባላ። እንደዛ ከሆነማ የማቴዎስ ወንጌል ላይ እኮ ያደረገው ኢየሱስ ነው። ኤልሳቤጥ እኔ ኢየሱስ ነው የተናገረው። አሁን ስድባት ጀምሪ ነው አይደለም? ቆይ አይደለም። ኧረ ፕሊዝ ቆይ አይደለም። ለምን አንተ ማለት ጀመረ? መመሪያ አውሩ መጀመሪያ። እስቲ አንዴ ረጋ በሉ። እስኪ አንዴ ረጋ በሉ። ፕሊዝ እባካችሁ አንዴ ሚውት ማድረግ አቁሙ። ያ ጀማ ያጭበረበሩ። ሚውት አታርጉ። አሶሩኝ። ሚውት አታርጉኝ። አያችሁ ሚውት ማድረግ ጀመሩ። ሚውት አታርጉ። ያጀማ አያችሁ ሚውት ያደርጉ። መጀመሪያ መምህር ያውሩ። ካልሆነ ላይቭ ላይ መታችሁ ተማሩ። እኔ ጋር መታችሁ ላይቭ ላይ ተማሩ። እኔ ጋር ላይቭ ተማሩ። አምላካችሁ እግዚአብሔር ንጹሃን ሴቶች ማን አንተ መጀመሪያ ሚውት ማድረግ ጀምሩ። ያጀማ አያችሁ መልስ የላችሁም። አሁን መጮህ ጀመሩ።
አትረበሹ አንዴ አትረበሹ። እስቲ አንዴ ረጋ በሉ። እስቲ አንዴ ረጋ በሉ። አንዴ አስሩኛ አንዴ እስቲ አንዴ ረጋ በሉ። ለምን ትጨዋላችሁ? አጭው እስቲ አንዴ የፈራህ እኮ አንተ ነህ። መምህሬን ለማዳን የፈለግከው መምህሬን ማዳን ፈልጎ እኮ ነው ያጨማ። መምህር ማታችሁ ነው። ቆይ አንዴ መምህር ማታችሁ ነው። ቆይ አንዴ መምህር አንዴ ረጋ በሉ። እስኪ አንዴ ረጋ በሉ። ቆይ አንዴ ቆይ ረጋ በሉ። ሪካርድ እየተደረገ ነው ጀማ። ሪካርድ ተደርጎማ ቄሱ እንደማይችል እኮ አይተናል። አንተ ማን ነህ መጀመሪያ? አንተ ማን? እኔ ጋር መተህ ተማር። አንተ ተማር አለብህ።